ምንድን ነገ ጦርነት ሊደረግ እንደ አሁን ነው ያለነው አሁን ወጣት ናዝመት ምናምን የለም በትግራይ በኢትዮጵያ ግን ሁሉም እየተገፈፈ እየሄደ ነው ወደ ሁሉም ማሰልጠኛ ተቋማት ይሄ አንዱ ማሳያ ነው ተገዶ የታገለ ትግራይ የለም ተመለስ ነው የሚባለው መማረክ የወላጆቻችን አይደለም ሲል መማረኩን እስኪረሳ ድረስ ነው የተናገረው አይተሹ ከሆነ ማለት ነው ብርሃኑ ጁላ ሲማረክ እጁን እንጂ እግሩ አልሰጠም መከላከያ ሰራዊት ተብሎ አሁን የሚጠራው የአብይ አህመድ ሰራዊት ገና ሳይማረክ የተማረከ ነው ምክንያቱም ኢታማጆር ሹሙ ማርሻሉ ሙርከኛ ነው ጀነራሎቹ በሙሉ ሙርከኞች ናቸው የዘጠኙ እዝ አሁን ሁለት እዝ ጨምሯል መሰለኝ የዘጠኙ እዝ አዛዦች ህወሓት የማረካቸው ጀነራሎች ናቸው ብርሃኑ ጁላ ሲናገር ትላንት አይተሽ ከሆነ በላፕቶፕ ነው ተጽፎ የተሰጠው አብይ አህመድ ጽፎ እንደሰጠው በእርግጠኝነት መናገር ይቻላል እንጂ ብቻውን አግኝተሽ ብርሃኑ ጁላ እስኪ ተናገር ስለ ትግራይ ህዝብ ስለ ህወሓት በትዩ ትክክለኛው ነገርና በጣም ሚራክል የሆነ ነገር ይነግርሻል ትግርኛም ስለሚችል ማለት ነው አሁን ጻድቃን ጌታቸውና ታደሰ ወረደ ያደረጉት ነገር አብይ አህመድ አሁን እየፈለገው ያለው ነገር ማሟያ ነው እኛ ወደ አዲስ አበባ እንዳንገባ ያደረገን ባይዘው ድሮን ወይም አብይ አህመድ ምናምን አይደለም በውስጣችን የነበሩ እንደነ ጻድቃን እንደነ ጌታቸው አይነት ተኩላዎች ናቸው ሰላም እንዴት ናችሁ የናይል ሚዲያ ተከታታዮች የናይል ሚዲያ ቤተሰቦች እንደምን ሰምታችኋል ዛሬም እንግዲህ ሁሉ ጊዜ እንደምናደርገው አንድ እንግዳ ይዤላችሁ ቀርብ ያለው የዛሬው እንግዳይ በትግራይና በኢትዮጵያ መንግስት ስላለው ፖለቲካዊ ጉዳዮች ያነሳን ቆይታ የምናደርግ ይሆናል በተለይ ደግሞ ባሳለፍነው ሳምንታት የኢትዮጵያ ጦር መሪ ጀነራሉ የተናገሩትን እንዲሁም ደግሞ ጠቅላይ ሚኒስትሩ በፓርላማ ያደረጉትን ንግግር ጨምሮ በያዝነው 2 ቀናት ውስጥ በአፋር ክልል በኩል የወጣውን መግለጫ እያየን የምንወያይ የምንዳስስ ይሆናል እንግዲህ ብዙዎቻችሁ ታውቁታላችሁ ብርሃነ ገብረገርግስ ወይም ደግሞ ልፋቴ ተስፋ በሚል ስም በማህበራዊ ሚዲያ ላይ የሚታወቅ ነው አብራችሁን ቆዩ ይሄ ፕሮግራም ለሌሎች እንዲደርስ ሰብስክራይብ ሼር ማድረግ እንዳትረሱ እንደነህ ብሬ እንኳን ደህና መጣክ እንኳን ደህና ቆያችሁ ናይል ሚዲያ ለሁለተኛ ጊዜ ስንገናኝ ከዚህ ቀደም በትግርኛ ቋንቋ ነበር አሁን ደግሞ በአማርኛ ቋንቋ ቆይታ የምናደርግ ይሆናል በጣም ጥሩ መልካም ባሳለፍነው ሳምንታት ወይ ባሳለፍነው ቀናት ጠቅላይ ሚኒስትሩ በፓርላማ ያደረጉት ንግግር አለ እንዲሁም የሀገሪቱ የጦር ኢታማጆር ሹም ብርሃኑ ጁላም ጥቅምት 24ን አስመልክቶ የተናገሩት ንግግር አለ ለሰራዊት አባሎቻቸው እንዲሁም ደግሞ የአፋር ክልል በትላንትናው ማታ ያወጣው መግለጫ አለ እነዚህ ነገሮች አንደምታቸው ምንድነው ሚል ካንተ ጋር ያነሳን ቆይታ የምናደርግ ይሆናል ለመጀመሪያ ያህል ግን የአፋር ክልል ኮሙኒኬሽን ቢሮ በትናንትናው ዕለት ተወረርኩኝ የሚል መግለጫ አውጥቶ ነበርና ወደ ሌሎች ርዕሰ ጉዳዮች ከመሄዳችን በፊት እስቲ የመግለጫው ይዘት እንዴት ታየዋለክ የአፋር ብሔራዊ ክልላዊ መንግስት መግለጫ አይቻለሁ 3 ነጥቦችን የሚያወሳው የመጀመሪያ ተወረርኩኝ ነው የሚለው ወረራ ተፈጸመብኝ ነው የሚለው ሁለተኛ የጦርነት ትንኮሳ ይላል ሶስተኛ እንደገና አጸፋዊ ምላሽም እሰጣለሁ አይነት የሚል ነው መግለጫው አላስፈላጊ የሆኑ ቃላትን ተጠቅሟል ለምሳሌ ወራሪ ኃይል ጁንታ ጉጅሌ የሚሉ ቃላት ይጠቀማል ኤግዛክትሊ አብይ አህመድ የሚናገረው ቃላት ብርሃኑ ጁላም የሚናገረው ቃላት ነው የአፋር ብሔራዊ ክልላዊ መንግስት የኮሙኒኬሽን ቢሮም የተጠቀመው ምንጩ ከአብይ አህመድ ጽፈት ቤት እንደሆነ ይታወቃል ስለዚህ ይሄን ነገር ፖስት አድርግ ተብሎ ነው የአፋር ክልል የኮሙኒኬሽን ቢሮ ፖስት ያደረገው ወደ ዋናው መልእክት ስመጣ የአፋር ብሔራዊ ክልላዊ መንግስት ለትግራይ ክልል ለትግራይ ህዝብ የግዛት አንድነቴን ተጋፋብኝ ማለት አይችልም ማለትም የለበትም ሌላ መዘዝ ይዞ ስለሚመጣ ማለት ነው ስለዚህ በጣም መጠንቀቅ አለበት ሌላ ጉዳይ ውስጥ እንዳይገባ ማለት ነው በሁለተኛ መታየት ያለበት ሁሉም ብሔራዊ ክልሎችም የከተማ መስተዳድሮችም ድሬዳዋንም አዲስ አበባን ጨምሮ
በሚያስተዳድሯቸው የግዛት ወሰን ውስጥ ማንኛውም የጸጥታ እንቅስቃሴ የመቆጣጠር ኃላፊነት ግዴታም አለባቸው ህገ መንግስቱ የሰጣቸው ማለት ነው። የአፋር ብሔራዊ ክልላዊ መንግስት በአፋር ክልል ውስጥ ያሉ የጸጥታ እንቅስቃሴዎች የእያንዳንዱ ዜጎች እንቅስቃሴዎች የመጠበቅ የመቆጣጠር ኃላፊነትም ግዴታም አለበት። ከትግራይ በተለያየ መልኩ ወንጀል ሰርተውም ከተጠያቂነት ለማምለጥም በተለያየ የራሳቸው ቁርሾ አንግበው በአፋር ክልል በ2-3 ወረዳ ትጥቅ ይዘው ማሰልጠኛ ከፍተው የሚንቀሳቀሱ የታጠቁ ኃይሎች መቆጣጠር ያልቻለ የአፋር ብሔራዊ ክልላዊ መንግስት እነኚህ አካላት ለትግራይ ህዝብም የጸጥታ ስጋት የሰላም ስጋት ሆነዋል። በተደጋጋሚ ለአፋር ብሔራዊ ክልላዊ መንግስትም የትግራይ ጊዜያዊ አስተዳደር እነዚያ ስልጠና እየወሰዱ ያሉ ሰዎች የአፋር ህዝብና የትግራይ ህዝብ ድንበርተኞችን የሰላም ችግር እየፈጠሩ ያሉ አካላትን አደብ እንዲያስገዛ መልእክት ልኳል። የሀገር ሽማግሌዎችም የሃይማኖት መሪዎችም ልኳል። የመንግስት አመራርም ጭምር ሳይቀር ጭምር ነው የተላከው። ይህንን ማረም አልቻለም የአፋር ብሔራዊ ክልላዊ መንግስት ማለት ነው። ከአፋር ተነስተው የአፋርን ድንበር ጥሰው መጥተው አፋርን ደጀን አድርገው በትግራይ ህዝብ ላይ በትግራይ ሰራዊት ላይ በቲዲኤፍ ላይ ጦርነት ከፍተው ወደ አፋር ነው የሸሹት። ወደ አፋር ክልል ሲሸሹ እግራቸውን እየተከተለ የኛ ሰራዊት መጠነኛ የሆነ ተመጣጣኝ የሆነ ማስታገሻ ሰጥቷል። ሲሸሹ የነበሩ የታጠቁ ኃይሎች ወደ አፋር መሸሻቸው ብቻ ሳይሆን ሲጠቀሙባቸው የነበሩ ቁሳቁሶችም ትጥቁም ምግቡም ልብሱም ሁሉም የፌዴራል መንግስት ስጦታ በፌዴራል መንግስት የሚደጎም እንደሚሆኑ በተጨባጭ ማስረጃ የሚያሳዩ የሎጂስቲክ እንጥብጣቢዎች ነው የኛ ሰራዊት ሰብስቦ ያመጣው ማለት ነው። ያቺ የአንድ ሰዓት የ30 ደቂቃ እርምት ሰጥቶ ኢሚዲየትሊ ወደ ትግራይ ግዛት ነው የተመለሰው። ይሄ ሆኖ ሳለ የአፋር ብሔራዊ ክልላዊ መንግስት የኮሙኒኬሽን ቢሮ ያወጣው መግለጫ ልክ ጦርነት እንደተከፈተ አስመስሎ አቧራ የሚያስነሳ መግለጫ ነው የሰጠው። ሲሆን ሰላም የሚነሱ የታጠቁ ኃይሎች አድኖ ወደ ህግ ማቅረብ ሲገባው የአፋር ክልልም ከየትኛው ታጣቂዎች ነፃ ማድረግ ሲገባው እነሱን የሚያበረታታ አይነት መግለጫ ነው ያወጣው። ያንንም ተከትሎ የብልጽግና ፓርቲ አክቲቪስቶች ሚዲያዎችም ሳይቀሩ ልክ ጦርነት እንደተከፈተ አስመስለው አዲስ አጀንዳ የሌላ አጀንዳ ፈጥረው የኢትዮጵያ ህዝብም የመላ ዓለም ህዝብም ሲያሸብሩ ነው ያሉት። ምድር ላይ የሌለ ነገር ማለት ነውና በዚህ ነው መታየት ያለበት። ማንኛውም ክልል በግዛት ውስጥ የሚንቀሳቀስ ለጸጥታ ስጋት የሆነ ኃይል ማሰልጠኛ ተቋም ከፍቶ ፕሮፓጋንዳ እየነፋ የሌላውን ክልል ሰላማዊ ዜጋ ገድሎ የሚደበቅበትን አድራሻ ፈልጎ ወደ ህግ ማቅረብ ግዴታ ያለበት የአፋር ክልል ብሔራዊ መንግስት የጸጥታ ቢሮ ኃላፊ ይህን ማድረግ አልቻለም። ስለዚህ አሁንም ይህን ማድረግ አለበት የሚል እኔ መልእክት ነው ያለኝ። ሰውም መረዳት ያለበት በዚሁ መልኩ ነው። በዚህ አጋጣሚ ብሬ የአፋር ህዝብ ከዚህ በፊት ህዝቡን ነው ማለት መንግስቱን አይደለም እነዚህ ታጣቂዎች ላይ እነዚህ ኃይሎች ላይ እርምጃ ወስዶ ነበር። በተለይ ደግሞ የአመራሮቹ መኪና እስከ መስበር ድረስ እዛ ያሉትን ታጣቂዎች ውጡልን፣ እኛ ከዚህ በኋላ የቶክስ ድምጽ መስማት አንፈልግም። ይሄንንም ያደረጉበት ምክንያት እዛ አካባቢ የቶክስ ልምምድ ስለነበረ ጦርነት የሚመስሉ ነገሮች የጦር መሳሪያ ዝውውሮች ስለነበረ የአፋር ህዝብ እነዚህ ኃይሎች ይውጡልን ብለው ነበረ። የአፋር ክልል መንግስት ግን ምንም አይነት የአፋር ህዝብና የአፋር ብሔራዊ ክልላዊ መንግስት በአሁኑ ሰዓት ለትግራይ ህዝብ ለየቅል ናቸው። የአፋር ህዝብ ከትግራይ ህዝብ ጋር ምንም አይነት የጥላቻ የቁርሾ የግጭት ታሪክ የለውም።
በሰላም ተከባብሮ የሚኖር ነው። በህወሓት የ17 ዓመት የትጥቅ ትግሉ ጊዜ የአፋር ህዝብ የህወሓት ቁጥር 2 ደጀን ነው ከትግራይ ህዝብ ቀጥሎ ማለት ነው። የአፋር ተወላጆችም የህወሓት ታጋዮች አሉ ነበሩ፣ አሁንም አሉ። በአፋር ህዝብና በትግራይ ህዝብ ምንም አይነት ችግር የለም። እነኚህ የትግራይና የአፋር ህዝብን እየረበሹ ያሉ ከትግራይ ሸሽተው አፋር ክልል እንደ ደጀን እየተጠቀሙ ያሉ አካላት እነሱ በማስታገስ ሂደት የአፋር ህዝብ ከፍተኛ የሆነ ሚና ተጫውተዋል። ሰላማችን አታደፍርሱት፣ የትግራይ ህዝብ ወንድማችን ነው፣ ትግራይ ህዝብ ላይ ጥይት ተኩሳችሁ ወንጀል ፈጽማችሁ ወደ ትግራይ ህዝብ ወንድም ወደ ሆነ ወደ አፋር ህዝብ መምጣት የለባችሁም ብለው ህዝቡ እየታገለ ነው። ችግሩ የብልጽግና ባለስልጣናት ሆኖ አፋር ክልልን እያስተዳደሩ ያሉና ወደ ትግራይ አንዲት ዳቦም ብትሆን ማለፍ እንደሌለባት ሲዝቱ የነበሩ የብልጽግና አሽከሮች ላይ ነው ያለው ችግሩ። በትክክል በተለይ መግለጫው ላይ በበረሃሌና በመጋሌ ይመስለኛል መጋሌ እዛ አካባቢ ላይ የትግራይ ሰራዊት ቶክስ ከፍቶብኛል ነው ያለው በመግለጫው የአፋር ኮሚኒኬሽን ቢሮ። እኔ እዚህ ጋር ልልህ የፈለኩት እኔ ከዚህ ቀደም ከአፋር ከመጡ ኃይሎች ጋር እዚሁ ቢሮ ላይ ቃለ መጠይቅ አድርገን ነበረ። አኩርፈው ወደ አፋር በረሃዎች ሄዱ። ከዛ በኋላ እዛ ያለው ነገር ደግሞ እኛ እንደምናስበው አይደለም፣ ጥያቄም ካለን ተቃውሞም ካለን ከህዝባችን ጋር አገራችን ጋር ሆነን ብለው ወደ ትግራይ ከተመለሱ አፋር ከነበሩ ሰራዊት ጋር እዚሁ ሚዲያ ላይ ቃለ መጠይቅ አድርጌ ነበረ። ይገርምሃል፣ አንደኛው የመጋለ ግንባር አዛዥ የነበረ ሲሆን አንደኛው ደግሞ የበረሃለ ግንባር አዛዥ ነበረ። እዚህ አካባቢዎች ላይ ከትግራይ አኩርፈው የሄዱ የሰራዊት አባላት ኃይል ፈጥረዋል። የቶክስ ልምምድ ያደርጋሉ፣ ሰራዊት ያደራጃሉ። የጦርነት ቀጠና ነበረ። ከዛ አካባቢ ነበረ ሞርታርና የተለያዩ የጦር መሳሪያዎች ከመከላከያ ሰራዊት ጋር በመሆን ሲተኮስ የነበረው ማለት ነው። አሁን የአፋር ኮሚኒኬሽን ቢሮ ለነዚህ ኃይሎች መሬቱን ከሰጠ በኋላ ደጀን ከሰጣቸው በኋላ አጸፋዊ ምላሽ ሲሰጣቸው ጊዜ ቶክስ ተከፈተብኝ ማለቱ አንደምታው ምንድን ነው? የእነሱም ስም አላነሳም እኮ ቶክሱ ወደ ማን ነው የተተኮሰው ሲባል እነኚህ ሀራ መሬት ምናምን የሚሉትን ስም ለመጥቀስ አልፈለግም። እዚህ ላይ ነው ያለው ሴራው፣ እዚህ ላይ ነው ያለው። አሁን ምንድነው እየሆነ ያለው መሰለሽ? በአጠቃላይ የአፋር ህዝብ ከትግራይ ህዝብ ጋር አንድነቱ ሰላሙ አስጠብቆ መጓዝ ስለሚችል እነሱን ሰዎች በተደጋጋሚ ወደ ቤተሰቦቻችሁ ወደ ትግራይ እንመልሳቸዋለን፣ የደህንነት ዋስትናም ጭምር እናሰጣቸዋለን ብሎ ለምኗል ህዝቡ። ስፔሲፊካሊ 4 ቦታ የማሰልጠኛ ማዕከል ከፍተው በአፋር ክልል እየተንቀሳቀሱ ነው። ወደ 6 ወር ምናምን ሊሆናቸው ነው። ቶንሳ የሚባል አካባቢ አለ የአፋር ክልል ማለት ነው። በራህሌ ይሄ አብዓላ ላይ በስፋት እና ኩነባ አካባቢ የሚንቀሳቀሱበት ነው። ይሄን ያውቃል አበክሮ። ምክንያቱም 4 ወረዳ ላይ 2-3 ወረዳ ላይ ሲንቀሳቀሱ እነኚህ ሰዎች የአፋር የጸጥታ ቢሮ ኃላፊ ስለማያውቅ የወረዳዎቹ የጸጥታ ጽሕፈት ቤት ኃላፊዎች ስለማያውቁ አይደለም። እነኚህ አካላት የፌዴራል መንግስት ድጋፍ ስላላቸው እውቅና ስላላቸው ከፌዴራል መንግስት ጋርም እንዳይጋጩ ካላቸው ስጋት በመነሳት ነው ይሄን የሆነው። የአፋር ህዝብ ግን ያውቃል። ስለዚህ የትግራይ ጊዜያዊ አስተዳደር የትግራይ ህዝብና ሰላም ደህንነቱም ለማስጠበቅ ሲባል ከአፋር ክልል የጸጥታ ቢሮ አቅም በላይ የሆኑ ሽፍቶችን አድኖ ለህግ የማቅረብ ኃላፊነት ስላለበት ያንን ነው ያደረገው። ያንን አድርጎ ያደረገውን በትግራይ ግዛት ነው። ወደ አፋር የገባበት ሁኔታም የለም። ያንን አድርጎ አሁን ሴኪዩር አድርጓል። ይሄን ነገር እንዳይደገም የአፋር ብሔራዊ ክልላዊ መንግስትም የአፋር የጸጥታ ቢሮ ኃላፊውም ትኩረት አድርጎ እዚህ ላይ መስራት አለበት። የአፋር መሬት የአፋር ህዝብ ነው አይደለ? ሰላሙ መጠበቅ አለበት። ማንኛውም ሽፍታ ማንም ታጣቂዎች የሚፈነጩበት መሆን የለበትም። ይሄ ነገር እየተባባሰ ከሄደ በከፍተኛ ሁኔታ የአፋር ክልልን የሚጎዳ ብቻ ሳይሆን ታጣቂዎች የሚሉት ሀራ መሬት ነው። ሀራ መሬት ማለት በአፋር ክልል ውስጥ እነኚህ የትግራይ ህዝብ ነው የምንደግፈው እያልን ነው አይደለ? በአፋር ክልል ውስጥ በአፋር የተወሰደ የትግራይ መሬት አለ ማለት ነው። ሀራ መሬት ማለት ያ ስለሆነ ማለት ነው። የአፋር ታጣቂዎች ሆነው በአፋር መሬት ላይ ቢንቀሳቀሱ ሀራ መሬት ቢሉ ምንም ችግር የለውም። ለአፋር ህዝብ
በአፋር መሬት ላይ እየታገሉ ስለሆነ የራሱን አካባቢ ለትግራይ ህዝብ ነው የምንታገለው እያሉ በአፋር ክልል ውስጥ በአፋር አካባቢ ውስጥ የሚንቀሳቀስ ሐራ መሬት የሚል ከሆነ ግን ሌላ ጥያቄ ያስነሳል። ወደ ትግራይ መምጣት ያለበት የአፋር ክልል በጉልበት የወሰደው መሬት አለ የሚል እንድምታ አለው። እነ ዳሎል፣ እነ በራህለ፣ እነ ኩነባ፣ እነ እሬብቲ፣ እነ አብዓላ አስ ኤግዛምፕል ማንሳት ይቻላል። በዚህ አካባቢ ስለሚንቀሳቀሱ ማለት ነው። ጥንቃቄ ያስፈልጋል። የአፋር ክልልም የአፋር የጸጥታ ቢሮ ኃላፊውም እዚህ ላይ ዝም ብሎ አሁን በቀላል እያየው ነው ያለው። ኋላ ሌላ መዘዝ እንዳያመጣ ጥንቃቄ አድርጎ ነገሮችን ተከታትሎ የክልሉን ሰላም የክልሉን ጸጥታ ማስከበር አለበት የሚል የግሌ አመለካከት ነው ያለኝ። ኦፍ ኮርስ የትግራይ መሬት ኢህአዴግ ወደ ስልጣን ከመጣ በኋላ ጀምሮም ብቻ አይደለም፣ በደርግ ጊዜም በአጼ ኃይለ ሥላሴም በአጼ ምኒልክ ጊዜም ከጊዜ ወደ ጊዜ እየቀነሰ እየተቆራረሰ አሁን ያለችውን የትግራይ መልክዓ ምድር እንደሆነ ይታወቃል። ነገር ግን አካሄዱ ሌላ ጉዳይ በአሁኑ ሰዓት ያልተፈለገ ጥያቄ እንዳያስነሳ የአፋር ብሔራዊ ክልላዊ መንግስት በግዛቱ ላይ የሚንቀሳቀሱ ጸረ ሰላም ኃይሎችን አድኖ ተቆጣጥሮ ካልያዘ የሚንቀሳቀስበት አካባቢም ወደ ሰላም ካልቀየረ ጥያቄው ወደ ሌላ የሚያድግ እንዳይሆንና ችግር እንዳያመጣ ቆም ብሎ ማሰብ አለበት ነው። የአፋር ህዝብም ይሄን ነገር ለክልሉ መንግስት ማሳወቅ አለበት፣ ማሳሰብ አለበት። ባሳለፍነው ሳምንት ኢታማጆር ሹሙ ወደ ጥቅምት 24ን ሲያከብሩ እሱም በስፋት እናወራበታለን። ጥቅምት 24 የመታሰቢያ እንዳይረሳ እንዳይደገም እያሉ የሰራዊት አባላቸውን ጠርተው ንግግር ሲያደርጉ ጦርነት መሳይ ቃላትን ሲሰነዝሩ ነበር። ለምሳሌ ጁንታ የሚለው አሁን ጁንታ የሚለው ስያሜ ከዚህ ቀደም የትግራይ ህዝቦች እንዲጨፈጨፉ ምክንያት የሆነ ቃል ነበር። እሱ ጁንታ ነው፣ እሷ ጁንታ ነች እያሉ ይሄን ቃል ሲጠቀሙት ነበርና ጦርነት ቀስቃሽ የሆኑ ወይ ደግሞ ጦርነት እንዳለ የሚያሳዩ ንግግሮችን ሲያደርጉ ነበረ። አሁን የአፋር ኮሚኒኬሽን ቢሮ ያወጣው መግለጫ ደግሞ ሽፋን እየሰጠ ነው ያለው። ለምሳሌ ተወረር ያለው ሲል የፌዴራል መንግስት ትግራይን ለመውረር ድጋሚ በትግራይ ህዝብ ላይ ለመዝመት ፍላጎት አሳይቷል። ስለዚህ እንደ ሽፋን የተጠቀመው አፋር ተወረር ያለው ብሏል። ስለዚህ ገብቶ ድጋሚ በትግራይ ህዝብ ላይ ጄኖሳይድ ሊፈጽም ድጋሚ ያለፈው አልበቃ ብሎት በትግራይ ላይ ወረራ ሊፈጽም እንደማሳያ ያያያዙት አካላት አሉ ከጀነራሉ ንግግር ጋርና እዚህ ጋር ምናልባት አንተ የሚታየህ ነገር ካለ ባሳለፈው ሳምንት የጠቅላይ ሚኒስትሩም የጀነራሉ ንግግሮች ጦርነት ቀስቃሽ ነበሩና አሁኑ መግለጫ ጋር አያይዘው በጣም ብዙ ሰዎች ስጋታቸውን እየገለጹ ነበር። አሁን ጦርነቱ አልቆመም እስካሁን ድረስ ከጥቅምት የቶክስ ድምጽ ብቻ ነው የቆመው። እኔ ደግሞ አሁን እሷም ውጊያ ነው የቆመው እንጂ ጦርነቱ አልቆመም። ውጊያው ቆመዋል። የቆመበት ምክንያትም የፕሪቶሪያ ስምምነትን ተከትሎ ነው። በትግራይ ህዝብ ላይ የሚደረጉ የስም ማጥፋት ዘመቻ ከብልጽግና ኦሮሞ መሪው ጀምሮ ከአብይ አህመድ ጀምሮ እስከ ታች የቀበሌ የብልጽግና መዋቅር አመራሮች ድረስ ባለው ሰንሰለት በሙሉ አሁንም ድረስ አልቆመም። የትግራይ ህዝብ ማርጂናላይዝ የማድረግ ዲሂማናይዝ የማድረግ ዲሞራላይዝ የማድረግ በተለይም ደግሞ የኦሮሞ ብልጽግና በሚፈልገው እና በሚመኘው ነገር ግን በማይናገረው የትግራይ ህዝብን ከኢትዮጵያ ገፍቶ ለማስወጣት የተለያዩ ሴራዎች መዋቅራዊ ሴራዎች አሉ። ኢኮኖሚያዊ፣ ወታደራዊ፣ ዲፕሎማሲያዊ፣ ፖለቲካዊ ሴራዎች ኢቭን የሚዲያ ካምፔኖች ተደርገዋል። የነ አዳነች አበቤ ጥርግ ይበሉ የአብይ አህመድ ራሱ አንቀጽ 39 ኳለ ይላል። አንዳንዴ መገንጠል የማይታሰብ ነው ቢልም የብርሃኑ ጁላ አንቀጽ 39 የተለያዩ የነሱ ልሂቃንም ያነሱት ነገር አለ። የኦሮሞ ብልጽግና ቤዚካሊ አንድ ፕሪንሲፕል አለው ያልተቀየረ ማለት ነው። አብይ አህመድ ወደ ስልጣን ከመጣ ጀምሮ እስካሁን ምንም አይነት ያቋም ለውጥ ያላደረገበት አንድ ፕሪንሲፕል አለ። ህወሓት እንደ ፖለቲካ ድርጅት የትግራይ ህዝብም የህወሓት ደጋፊ እስከሆኑ ድረስ እኔ በስልጣን ላይ በሰላም መኖር አልችልም፣ እናቴ ያለመችልኝን ህልምም ንጉስ የመሆን ህልም እውን አይሆንም የሚል በአራት ነጥብ የተዘጋ ስታንድ አለው። ይሄ የሁሉ ጊዜ አቋም ነው።
በእኔ እምነት አብይ አህመድም የብልጽግና ኦሮሞም ስልጣን ላይ እስካለ ድረስ የትግራይ ህዝብ ሁሉ ጊዜ አንደር ትሬት ነው ያለው ማለት ነው። ብልጽግና ኦሮሞ ስል የኦሮሞ ብልጽግና ማለት አይደለም። አብይ አህመድ ስር ያሉ የኦሮሚያ ተወላጆች በፓርቲው ስር የታቀፉ በአሁኑ ሰዓት የኦሮሚያ ክልልን የሙጥኝ ብለው ባላቸው ስልጣን እየገዙ ያሉ የጨፍጫፊ ቡድን ማለት ነው። ይሄ ስርዓት የኦሮሞ ብልጽግና ለኦሮሞ ህዝብም ልክ እንደ ትግራይ ህዝብ እንደ አማራ ህዝብ እንደ ሌላው ህዝብ እየበደለው እየገደለው እየጨፈጨፈ ነው ያለው፣ እያፈናቀለው ነው ያለው። የኦሮሞ ህዝብም የድሮን ሰለባ ሆኗል። የሄሊኮፕተር፣ የአውሮፕላን፣ የእግረኛ ሰራዊት፣ የታንክ፣ የመድፍ ሰለባ ሆኗል የኦሮሞ ህዝብ። የብልጽግና ኦሮሞ ስል አብይ አህመድ ዙሪያ ያሉ ባለስልጣናት የኦሮሞ ተወላጆች ፕላስ የአብይ አህመድ ወይም የኦሮሞ ብልጽግና የትግራይ ተወላጆችም አሉ። እንደነ ጌታቸው ወደ ገባ ነው የሚላቸው አብይ አህመድ እና ብርሃኑ ጁላ ወደ ገቦች ነው የሚላቸው። ከአማራ ክልል ከብአዴንም እንደዛ አሉ። እንደነ ጥላሁን ተመስገን አይነት ማለት እንደነ አገኘው ተሻገር አይነት እንደዛ አይነቶች አሉ። የደቡብ ክልል እንደዛ አለ። ያንን እየጠቀስኩኝ ነው የኦሮሞ ብልጽግና ምለው። ይሄ ስርዓት እስካለ ድረስ የትግራይ ህዝብ ሁሉ ጊዜ የመጥፋት አደጋ ስጋት ያለበት ነው። 7 አመት እየያዘ ነው ይሄ ስርዓት። 7 አመት ሙሉ እረፍት የለውም የትግራይ ህዝብ። የኢትዮጵያ ህዝብም አላረፈም። የትግራይ ህዝብ ብቻ አይደለም በየተራየ ስለሆነ ነው እንጂ የኢትዮጵያ ህዝብም አላረፈም። 7 አመት ሙሉ ጦርነት ነው። 7 አመት ሙሉ መፈናቀል ነው። 7 አመት ሙሉ ድሮን ነው። 7 አመት ሙሉ እየየ ነው። ይሄንን በምን ለመሸፈን ይሞክራል? የብልጽግና ስርዓት የኮሪደር ልማት የሚባል የመርዝ ቅብ አለ። የአይጥ መርዝ አለ አይደለ? ላዩ ይጣፍጣል ለአይጦች፣ ውስጡ ግን መርዝ ነው። ልክ እንደዛ ነው። እንደውም ብዙዎች ሰው እየነቀለ አበባ እየተከለ ነው ያለው ብለው አበባ ከሰዎች ከዜጎች በላይ አበቦች ናቸው መብት ያላቸው። ኢትዮጵያውያኑ እጽዋት ነው ወይስ ህዝቡ ነው የሚለውም ጥያቄ ማስነሳት ይቻላል። ለማንኛውም የኢህአዴግ ስርዓት ህዝብን ማዕከል አድርጎ በተለይም ደግሞ አርሶ አደሩን ማጆሪቲ ነው የኢትዮጵያ ፖፑሌሽን ማዕከል አድርጎ ሲንቀሳቀስ የነበረና አርሶ አደሩ ከታችኛው የኢኮኖሚ ክላስ ወደ መካከለኛው ማሻገር ይህንን ተጠቅሞ ደግሞ የኢትዮጵያ ከተሞችን ማዘመን እንዲሁም በኢትዮጵያ ሜጋ ኢንዱስትሪ መካከለኛም ታችኞቹም በሙሉ ማምጣት የሚል ፖሊሲ ነው የነበረው። ያን ሁሉ ጥፍጥፍ አድርጎ ጀስት የመንገድ ዳር ኮሪደር መስራት ነው። ኮሪደር አንድ ባለ ሀብት ሊሰራው የሚችል ፕሮጀክት ነው። ፕላስ ደግሞ በኢህአዴግ ውስጥም ከተማን የማዘመን በአብዮታዊ ዲሞክራሲ ማዕቀፍ ውስጥ ከተማን የማዘመን የፕሮጀክት አንዷን አካል ነች። አብይ አህመድ እስካሁን ካስመረቃቸው ሁሉም ፕሮጀክቶች ራሱ የጀመረው ነገር የለም እስካሁን። የህዳሴ ግድብ የሚታወቅ ነው። 68% ማን እንዳደረሰው ስለሚታወቅ ነው። የከተማ ሞክሪ ኃይል የሚባል አለ። አሁን ፒኤችዲ የሰራ ሰውዬ አሁንም እዛው ላይ ያለው እሱ ራሱ ያውቀዋል። አርከበ ዕቁባ ያውቀዋል። አዲስ አበባ መምሰል የጀመረችው አርከበ ዕቁባ ጊዜ ነው ስለሚታወቅ ነው። ኢህአዴግ ፕሮግራሙ ሁሉም ህዝብ ስላላነበበው ነው እንጂ አብይ አህመድ ከራሱ ያመጣው ነገር ይሄ የመደመር የሚባለው መጽሐፍ በሙሉ ካነበብሽ የመጀመሪያውን እትም ሙሉ ለሙሉ ከኢህአዴግ ፕሮግራም የተወሰደ ነው። ሙሉ ለሙሉ አንዲት እንኳ የአብይ አህመድ ቃል የለበት። ኢንፋክት የዳንኤል ክብረት ቃላት አሉ እዛ ላይ ባት ዋና ፒላሩ የመጽሐፍ ፒላር ከኢህአዴግ የልማት ፕሮጀክት የተወሰዱ ናቸው በሙሉ። ነዳጁ እንደወጣ ነው አብይ አህመድ ወደ ስልጣን እንደመጣ ሰሞን የወጣ ድፍድፍ ነዳጅ እንዲህ በብልቃጥ ሲያሳየን ነበረ። አዲስ ነገር ያደረገበት ነገር የለም። ሁሉም የስኳር የባቡሩ የአየር መንገድ መስፋፋቱ የተለያዩ የመድኃኒት ፋብሪካዎች የምን በሙሉ እነኚህ ኢትዮጵያ ላይ የሚታዩ ኢትዮጵያ በየዓመቱ ውስጥ ታስመዘግባቸው የነበሩ ምርታ የሆኑ የጂዲፒ እድገቶች በሙሉ የኢህአዴግ ውጤት ናቸው። የንፋስ ኤሌክትሪክ የአሸጎዳም የአዳማም ሁሉም ጨምረን ዩኒቨርሲቲዎቹ ምኑም በጤና በትምህርት በኢኮኖሚ በትራንስፖርት በሁሉም ነገር ኢቭን በመከላከያ ሰራዊት በሙሉ የኢህአዴግ የልማት ፕሮጀክት በጣም አሜዚንግ ነው የነበረው። ያን ሁሉ ቅርጥፍጥፍ አድርጎ አሁን የኢትዮጵያ ዜጎች በሰላም ወጥተው በሰላም መግባት አልቻሉም፣ አቅቷቸዋል።
ኢትዮጵያውያን በአሁኑ ሰዓት ኢህአዴግን እንደ አንድ መልአክ ነው የሚናፍቁት ማለት ነው። ይሄ ነው የሆነው። አብይ አህመድ ከመጣ በኋላ የሰው ልጅ እንደ ጴጥሮስ ቁልቁል ተዘቅዝቆ ተገድሎ ተሰቅሏል። የሰው ልጆች በእሳት ተቃጥሏል ከነ ሩሃቸው ማለት ነው። አብያተ ክርስቲያናትም መስጊዶችም የተቃጠሉት በአብይ አህመድ ዘመን ነው። ከአንድ ክልል ወደ ሌላ ክልል በሰላም መሄድ አትችልም። በአሁኑ ሰዓት ከፍተኛውን የትራንስፖርት ኢንዱስትሪ የአየር መንገድ ይይዛል። የአየር መንገድ የያዘበት ምክንያት ምንድነው? በየብስ መንቀሳቀስ ስለማትችል ነው። በከፍተኛ ሁኔታ የኢትዮጵያ ነጋዴዎች በሰላም ሰርተው በፍትሃዊ አግባብ ሰርተው መነገድ አይችሉም። አርሶ አደሮች ምርቶቻቸውን ማምረት አይችሉም። የመዳበሪያ አቅርቦቱም የምኑም የእርሻ ግብአቱም እንደሞተ ነው። አሁን ይሄ ሁሉ የሚታየው ለአርሶ አደሩ ነው። አዲስ አበባ ቀለም ስለቀባ ኮሪደር ስለሰራ አደግን የምትል ከሆነ ከኮሪደሩ መስመር አንድ 10 ሜትር ወደ ውስጥ ገባ ብለህ የአዲስ አበባ ነዋሪ የእያንዳንዱ ከተሞች ነዋሪ ጩኸት ብትሰማ ደግሞ የአብይ አህመድ መጥፎነትን የሚናገር ሁኔታ ነው ያለው። አሁን ይህንን ነው የሚያሳየው። አብይ አህመድ ጦርነቱ አክቲቭ የሆነ ዋር ከመነሳቱ በፊት ልክ ወደ ስልጣን በመጣ ማግስት የትግራይ ህዝብም ህወሓትም እስካሉ ድረስ በስልጣኔ ላይ አልቆይም የሚል አቋም ስለነበረው በቀጥታ ወደ ትግራይ ህዝብ የስም ማጥፋት ዘመቻ ነው የሄደው። በተለይም ደግሞ የሶማሊያ ህጋዊውን መንግስት በኃይል ካስወገደ በኋላ ማለት ነው። ይሄ ጁንታ የሚለው ቃል እውነት ለመናገር ከተፈለገ ማን ነው ጁንታ የሚለውን ማየት፣ ጁንታ ማለት የታጠቀ የአንድ መንግስት የወታደር ኃይል ነው። ህወሓት ጁንታውን ነው ያስወገደው። የደርግ ስርዓት ነው ጁንታ መባል የሚችል። የደርግ ስርዓት ጁንታ ይባላል። ህወሓት ጸረ ጁንታ ነው። ጸረ ትጥቅ በትጥቅ የማያምን ድርጅት ነው። ታጣቂዎችን ዘመናዊ ወታደሮችን ታጥቆ የሚያስወግድ ነው። አስወግደውም ልማት የሚያረጋግጥ ስርዓት ነው። ጁንታ የሚለው ቃል ራሱ አፕሮፕሪየት አይደለም ለቲፒኤልኤፍ። ያንን ነው አሁን እየደጋገመ ብርሃኑ ጁላ እየተናገረ ያለው ማለት ነው። ጥቅምት 24 ጦርነቱ አክቲቭሊ የተጀመረበት ውጊያ የተጀመረበት ቀን ነው እንጂ ጦርነት የጀመረበት ቀን አይደለም። ጦርነት የጀመረው በቀጥታ ጦርነት የጀመረው ትግራይ ምርጫ 2012 በጳጉሜን 4 እንዳካሄደች ነው። ጥቅምት 24 ግን የአብይ አህመድ ሰራዊትና አብይ አህመድ ያሰባሰባቸው የውስጥም የውጭም ኃይሎች በትግራይ ህዝብ ላይ የዘር ማጥፋት ወንጀል አክቲቭሊ የተጀመረበት ቀን ነው። ማክበርም ያለበት የትግራይ ህዝብ ነው። በየአመቱ ጥቅምት 24 ማክበር ያለበት የትግራይ ህዝብ ነው። ምን ብሎ? በትግራይ ህዝብ ላይ የዘር ማጥፋት ወንጀል የተጀመረበት ኢትዮጵያውያን ናቸው በትግራይ ህዝብ ላይ የጀመሩት። ቃላችን ሳይቀር ነው የወረሰው። ከዚህ ከርሳ ከይድገም ትባላለች። yes እንዳይረሳ never again። አሁን ምንድነው ሳይቀር ወስደው ተበዳዮች መስለው ነው ያቺ ለቅሶን የመቀማት ትግል ነው የያዙት እነ ብርሃኑ ጁላ እና አብይ አህመድ ማለት ለቅሶን የመቀማት ትግል። ጥቅምት 24 ማክበር ያለበት የትግራይ መንግስት የትግራይ ህዝብ ነው። ምን ብሎ? ኢትዮጵያና የኢትዮጵያ ሸሪክ በትግራይ ህዝብ ላይ የጦር ወንጀል የጀመሩበት እለት ነው ተብሎ መቀመጥ ነው ያለበት። ከዛ በፊት የሆነ ጄኖሳይድ ለመባል 8 ወር 10 ፕሮሰሶች አሉ። እነዛ 8 ፕሮሰሶች ከካራክተር ዲሁማናይዜሽን ጀምሮ ሌበሊንግ ምናምን የሚባሉትን ጀምሮ እስከ መጨረሻ ያሉት ሂደቶች በሙሉ ወደ አክሽን እስኪገባ ድረስ አብይ አህመድ ከጥቅምት 24 2012 በፊት ጨርሷቸዋል አድርጎ። እነኚህ ጁንታዎች፣ አረሞች፣ አርመኔዎች፣ ኋላ ቀሮች አሁን እነ ጌታቸው ረዳ ድሑራት የሚሉ ብለው ተርጉሞታል ወደ ትግርኛ። ኋላ ቀሮች የሚል አለት የሚሉትን ጉጅሌ የሚለው የአብይ አህመድ ይሄን በሙሉ ካራክተራይዝ አድርጓል። ከዛ ደግሞ ወደ አክሽን ለመጀመሪያ ጊዜ የጄኖሳይዳል አክሽን የገባበት ካየሽ በትግራይ ኮሮና ገብቶ ነበረ። የኮሮና መከላከያ መድኃኒትም ማስክም እንዳይገባ ሁላ ከልክሎ ነበር አብይ አህመድ ከጦርነቱ በፊት ከጥቅምት 24 በፊት ኮሮና መጥቶ ነበር እንዳይሰጥ በቃ። ከዛም ያንበጣ ወረራ ነበረ።
ኬሚካል እንዳይረጭ በትግራይ ኢቭን በትግራይ ላይ ኬሚካል የምትረጭ ትንሽ የአውሮፕላን ተልካ ወደ ትግራይ እንዳትሄድ ብቻ ሳይሆን ያደረገው በወልዲያ በቆቦ አብይ አህመድ የኬሚካል ርጭት እያደረገ ባላማጣና በመኾኒ በጨርጨር አካባቢን አላደረገም። እሺ ከዛም ያ ብቻም አይደለም ከመሃል ሀገር ወደ ትግራይ የሚመጡ ሁሉም አይነት ትራንስፖርቶች ዘግቷል፣ ያሰናክላል። ፋኖ ያን ያቋቋመው አብይ አህመድ ራሱ ነው። ፋኖ በሚል ይዘጋል። ከዛም በሁሉም የኢትዮጵያ ዩኒቨርሲቲዎች የሚማሩ የነበሩ የትግራይ ተወላጆች በማንነታቸው ምክንያት ይገደሉ፣ ይደበደቡ ነበር፣ ያሳዷቸው ነበር። በሁሉም ዩኒቨርሲቲዎች ኢቭን በትምህርታቸው ግሬድ ላይም ተጽዕኖ ያሳድሩባቸው ነበር። የትግራይ ሰው በጣም አስቸጋሪ ነበር። የትግራይ ሰው በኢትዮጵያ ውስጥ ተዘዋውሮ ተንቀሳቅሶ ለመስራት በጣም አስቸጋሪ ሁኔታ ፈጠሩ። ከዛም በግላጭ በጎንደርና በአካባቢው ኦልሞስት በተለይም ደግሞ በ2008 2009 ኢትዮጵያዊ ነኝ ብሎ የሚያምነው በጎንደር ይኖር የነበረ በአካባቢው ይኖር የነበረ የትግራይ ህዝብ በዜጎቹ ከገዛ ኢትዮጵያ ተባሮ ወደ ሱዳን ሄደ። ሱዳን ጎረቤት ሀገር እንደገና እንደዚሁ ተንከባክባ ስቲል ይዛቸዋለች። ከሀገሩም የተፈናቀሉ የትግራይ ይሄ ሁሉም ተደማምሮ መጨረሻ ጦዝ ላይ ከደረሰ በኋላ ነው ጥቅምት 24 ወደ አክቲቭ ዋር የተገባው ማለት ነው። ሶ ጥቅምት 24 የኛ ሀዘን ነው። ጠቅላይ ሚኒስትሩ ግን ወደ ስልጣን ሲመጣ እኮ የትግራይ ህዝብና የትግራይ መንግስትን ህወሓትን ባለየ መልኩ ህዝቡን እየቀጠቀጠ ነው የመጣው። ለምሳሌ የሰኔ 16ቱ የቦምብ ፍንዳታ ጊዜ ትዝይልሃል። የትግራይ ህዝብን የቀንጅቦች ህዝብና መንግስትን ባለየ የቀንጅቦች ከዛ በፊት ነበር እስራት ነበር። የትግራይ ተወላጆችን እየለየ ባለፈው ፓርላማ ላይ አደገኛ ሰው አላስተዋለው እንጂ ፓርላማ ላይ ከትግራይ የሚመረት ምን ይሄ መንግስቱ ኃይለማርያም ቁና እንኳ እህል አይመረትም ከትግራይ ያለውን ቃል በቃል ደግሞታል አብይ አህመድ። ሶ ይሄ ሰኔ 16ቱ ቦምብ ፍንዳታ ድራማ ነው የነበረው። ያኔ ምን ይፈልግ ነበር አብይ አህመድ ወደ ስልጣን ስለመጣ ህወሓት መጠረግ አለበት የሚል አቋም ነበር። አሁን አብይ አህመድ አመጣጡ ሲታይ ኢህአዴግ ነው ያበቀለው። በእርግጥ ራሱ የተናገረው ንግግር አለ ለግብጽም ለኤርትራም ስሰልል ነበር ብሏል። ነገር ግን ኢህአዴግ ያበቀለው ነው በኦህዴድ በኩል ስለመጣ ማለት ነው። በአፍሪካ በሰላማዊ መንገድ ከደቡብ አፍሪካ ቀጥሎ በሰላማዊ መንገድ የስልጣን ሽግግር ያደረገው ህወሓት ኢህአዴግ ነው። የመጀመሪያው ጠቅላይ ሚኒስትር መለስ ዜናው እንደተሰዋ ጠቅላይ ሚኒስትር የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣን እንዲይዝ ተደርጓል በሰላማዊ መንገድ ማለት ነው። ኦፍ ኮርስ ዊዝን ሴም ፓርቲ ማለት ነው። በሁለተኛ በኩል ብዙ ክርክር ካደረገ በኋላ አብይ አህመድ ወደ ስልጣን መጣ። እንዲመጣ ያደረገው ካለ አንዲት ድንጋይ ውርወራ ካለ አንዲት የጥይት ድምጽ ኢህአዴግ ነው ህወሓት የሚመራው። ሶ ባንኩም ታንኩም ምን ማስረክቦ በሰላም እዛ መኖር ሲጀምር አብይ አህመድ የግድ ከአዲስ አበባ መጠረግ አለባቸው ብሎ ስላመነ የኢህአዴግ ከፍተኛ አመራሮች እነ በረከት ስምኦን ይዞ እነ ሌሎችም እነ ስዩም መስፍን ምናምን ወደ ስልጣን ዝር እንዳይሉ አዲስ አበባ አካባቢ እንዳይታዩም እስከ ማድረግ ደርሷል። የተንበረከኩት ደግሞ ከስሩ አድርጎ ዳዴ እያስነካቸው ነው። ልክ እነ ግርማ ብሩ እነ ኩማ ደመቅሳ እና አባዱላ ገመዳ እያየ ነው። ኦፍ ኮርስ አባዱላ ገመዳ የአብይ አህመድ የነፍስ አባት ነው፣ ችግር የለው። ሶ እንደዚህ ነው የሆነው። በሰላም ስልጣኑ ከተረከበ በኋላ ይብል የህወሓት ከፍተኛ አመራሮች ነባር አመራሮች ወደ ትግራይ እንኳን መጥተው በሰላም ሊያስኖራቸው አልፈለገም። ሶ ለመጀመሪያ ጊዜ ስልጣን ታንኩ ባንኩ ሁሉ ተሰጥቶት እንኳን የትግራይ ህዝብም የትግራይ ነባር አመራሮችም ትረስት ማድረግ አልቻለም። አብይ አህመድ እንቅልፍ ነስቶታል። ሶ የሰኔ 16ቱ የቦምብ ፍንዳታ አይተሽ ከሆነ የኢትዮጵያ ህዝብ ከጎኑ ለማሰለፍና የትግራይ አመራሮችም የኢህአዴግ አመራሮችም ለማስጠላት የተጠቀመበት የፖለቲካ ድራማ ነው። አንዱ ይሄ ሶ ይሁን ሳለ ጦርነት ተጀመረ። ጦርነት ሲጀመር ብርሃኑ ጁላ ምንድነው ያለው? ምግበይ ኃይለ ይላል ጀነራል ምግበይ ኃይለ ቢማርኩንም እንኳን አይምሮንም ብለዋል። ነገር ግን ከፕሪቶሪያ ስምምነት በኋላ ምግበይ ወደ አዲስ አበባ መጥቶ እኛ ጋር ምግብ በልቶ እንዲታከም ወደ ውጭ ልከነዋል። ያኔ መያዝ እንችል ነበር። እንግዲህ መቼ ነው ምግበይ የሄደው? በጌታቸው ረዳ የስልጣን ጊዜ ነው።
ኦልሞስት ከስልጣን ሊለቅ ወደ 2 ወር አካባቢ ሲደርስ ማለት ነው። ነገር ግን ብርሃኑ ጁላ የረሳው ነገር አለ። ልክ የፕሪቶሪያው ስምምነት በተፈረመ በሁለተኛው ሳምንት ወር 3ኛው ሳምንት የ9 የኢትዮጵያ ክልሎች አመራሮች የአዲስ አበባ ከንቲባም የድሬዳዋ ከንቲባም የፌዴራል ከፍተኛ አመራሮች እና አብርሃም በላይ እነ ለገሰ ቱሉን ጨምሮ ወደ ትግራይ መምጣታቸውን ረስተዋል። ኦልሞስት የኢትዮጵያ አመራር በሙሉ የኢትዮጵያ ከፍተኛ ባለስልጣናት በሙሉ እኮ መጥተዋል። ምግቤ ወደ አዲስ አበባ ከመሄዱ በፊት የኢትዮጵያ የሁሉም ክልሎች አመራሮችና የሁለቱ ከተማ አስተዳደር መሪዎች መጥተዋል እኮ እና አዳነች አቤቤ 2 3 4 የተመላለሱ አሉ። ምግቤ ወደ አዲስ አበባ ከመሄዱ በፊት ነው። ማን ነው ከሃዲ? ሁለተኛ የረሳው ነገር ብርሃኑ ጁላ ምግቤ በሀየሎም ስር ነበረ። ያኔ ብርሃኑ ጁላ በ1981 ዓመተ ምህረት ቆቦ ላይ ሲማረክ አየር ወለድ ሆኖ ነው የተማረከው። ሪጅን 3 የሚባል ነበር የህወሓት ታጋዮች ያኔ ሀየሎም የሚመራው። በዛ ስር ደግሞ እነ ምግቤ ያለው ክፍለ ሰራዊትን የሚመሩ ማለት ነው። ብርሃኑ ጁላ በምግቤ ስለተማረከ ያኔ ስቲል ይሄኛውን ነገር ቂሙን አረሳም እስካሁን ድረስ ማለት ነው። ይሄንን ቂም ነው ምርኮኛ ሁሉ ጊዜ ማለት ነው የማረከውና የተማረከበት ቀን ሁሌ አይረሳም ምርኮኛ። ምግቤ ማርኮ ለብርሃኑ ጁላ እስከ ከፍተኛ ወታደራዊ መኮንን እስከ ኤታማዦር እስከ ማርሻል የውትድርና ማዕረግ እስኪደርስ ድረስ አብቅቶታል ምግቤ አይሻለ ለብርሃኑ ጁላ። ከሃዲው ማን ነው? ከዛ ብርሃኑ ጁላ ደግሞ ይህን በቃ ሰራዊትም ለትግራይ ህዝብም ክዷል፣ ጄኖሳይድን መርቷል፣ አስፈጽሟል፣ ፈጽሟል፣ የውጭ ኃይሎችም ገብዟል። ከሃዲው ማን ነው? ተማራኪው ነው። ማን ነው ከሃዲው? በጣም የረሳው ነገር በጣም ብቻዬን ስስቅ ነበር ሳይ ይደጋግማል። ለምንድን ነው ግን ምግቤ ላይ ፎከስ የሚያደርገው የሚለው ጥያቄ አድማጮች እዚህ ላይ ኖቲስ ማድረግ ያለባቸው ምግቤ ስለማረከው ነው። ሀየሎም ስር ሆኖ ምግቤ ክፍለ ሰራዊት እየመራ በ81 ዓመተ ምህረት ቆቦ ላይ ስለማረከው ሌላ ዓላማ የለውም አንዱ ማለት ነው። ሁለተኛው ምግቤ ላይ የመከላከያ ሚኒስቴር የአብይ አህመድ የመከላከያ ሚኒስቴር ፎከስ አድርጎ መግለጫዎችን ሲያወጣ በተደጋጋሚ አይተናል ምግቤ ላይ ማለት ነው። ባጫ ደበሌ በተደጋጋሚ ስለ ጀነራል ምግቤ ባጫም ያው ምርኮኛ ነው ስለ ምግቤ ብዙ ጊዜ ተናግረዋል። ለምንድን ነው ሲባል አንዱ ይሄ ነው። ሁለተኛ ጀነራል ምግቤ እስካሁን በተደረጉ ጦርነቶች እኔም ምግቤ በሚመራው እዝ ስር ግንባር ስር ስለነበርኩኝ ከፍተኛ የሆነ የነጥብ ማስቀየሪያ የሆነ ውጊያ ሲመራ የነበረ ጀነራል ምግቤ ነው እኔ በማውቀው። ሌሎች ግንባርም እንደዛ አሉ ኦፍ ኮርስ። ይሄ አበክሮ ያውቃል ብርሃኑ ጁላ። ሶስተኛ ማለት ምግቤ በሰሜን ሸዋም ተዋግቷል፣ በጎንደርም ተዋግቷል፣ በሁሉም ግንባር ተዋግቷል፣ በጋሸናም ተዋግቷል። ምግቤ የምግቤ እንትኖች እዚሁ ታይቶ እዛ ይታያል። የሀየሎም ካራክተር ተላብሷል። ሁለተኛ 83 ዓመተ ምህረት ግንቦት 20 ቤተ መንግስቱ የተቆጣጠረው ጀነራል ምግቤ ነው። የጀነራል አበበ ተክለ ሃይማኖት የጆቤ ቃለ መጠይቅ ብትሰሚው እዛ ላይ ሙሉ እንትኑን አለ። ልክ ቤተ መንግስቱ መቆጣጠር ብቻ አይደለም አዲስ አበባ የተረጋጋች እንድትሆን የሰላሙ ፕላትፎርም የመራው እሱ ስለሆነ ነው። ምን ይላል ብርሃኑ ጁላ? ወላጆቻችን ከምትማረክ በዛው ቀን ውስጥ ራስን አጥፋ ነው ያሉን። እጅ መስጠት ወላጆቻችን አላስተማሩንም ይላል። ግን የራሳችን ነው ወላጆቻችን። አንድ ነገር እያየሁ ነበር እንኳን አስተዋወስከኝና ወላጆቻችሁ ላይ ያስተምሯችሁ ይችላል፣ እናንተ ግን ታውቁታላችሁ። which is አንተ እንዳልከው ማለት ነው። ጀነራል ምግቤ ተማርኮ ነበር ይሄ እንትናም በጣም ተንትኖታል። ማን ነው ይሄ ያየ ሰው የሚመራው ኢትዮ ፎረም። አሁን ወላጆቻችን ይላል እንግዲህ ወላጆቻችን ይላል እጅ እንዳትሰጡ፣ እጅ ከምትሰጡ በዛው ቀን ራሳችሁን አጥፉ ብለውናል። እንግዲህ እዚህ ጋር ሰዎች በጣም በትኩረት ማየት አለባቸው ይሄን ነገር። ወላጆቻችን ስል ኢትዮጵያውያን ወላጆች የትግራይ ህዝብ ወላጆች አይደሉም ነው መልእክቱ። ይሲ እንዴት ከኢትዮጵያ ገፍተው ለማስወጣት የሚሄዱበት ርቀት
በጣም የሚገርም ነው ሰው ልብ ማለት ያለበት ማለት ነው። እንግዲህ ኢትዮጵያ በተለይም ደግሞ የኢትዮጵያ ሀገረ መንግስትን በመመስረት ሂደት የትግራይን ህዝብ ያክል ሮል ያለው የለም በኢትዮጵያ ውስጥ። በድፍረት ነው የምናገረው። ይሄ የኢትዮጵያ ሀገረ መንግስትን በመመስረት ሂደት የትግራይና የአማራ ህዝብን ያክል ሮል ያለው የለም። የትግራይና የአማራ ህዝብን ያክል ሮል ያለው የለም። የኢትዮጵያ ስያሜዎችን ራሱ ብታይ ይህንን ያሳይ። የሀበሻ ምድር ኢትዮጵያ ራሱ የሚል አቢሲኒያ የሚል ዝም ብሎ ቀላል የሆኑ ስሞች አይደሉም። የኢትዮጵያ ሀገረ መንግስት ስርዓተ መንግስት እነማን እንደመሰረቱት የሚያሳይ ነው። ለምሳሌ የአፄ ቴዎድሮስ ስርዓተ መንግስት ጎንደርና አካባቢው ነበር። ከሳቸው በኋላ አፄ ተክለ ጊዮርጊስ ሲመጡ ሰፋ ያለ ሄደ ወደ ሰሜኑ፣ ወደ ወሎ፣ ወደ ላስታውም ማለት ነው። ከሳቸው በኋላ የመጡ አፄ ዮሐንስ ደግሞ እስከ ጎንደር ያለው እስከ መተማ ያለው እስከ ሰሜን ሸዋ ያለውን በስራቸው ላይ የክልል አስተዳዳሪዎች ስለነበሩ ማለት ነው። የሸዋ ንጉስ ነበረ፣ የወሎ ንጉስ ነበረ፣ የጎጃም ንጉስ ነበረ፣ የኤርትራ አስተዳዳሪ ስለነበረ እየሰፋ ሄደ። አፄ ምኒልክ ሲመጡ ደግሞ ይበልጥ እየሰፋ ሄደ። አፄ ምኒልክ አዲስ አበባና ዙሪያውን ምላሽ ከዚህ ያለው ሲያስተዳድሩ እስከ ሰሜኑ ኤርትራን ሳይጨምር የደቡቡን አካል አሁን ደቡብ ክልል ምንላቸው ምዕራብ ኦሮሚያ ምንለው በሙሉ ነፃ ያወጣው በአፄ ምኒልክ ስር አሉላ አባ ነጋ ናቸው። አሉላ አባ ነጋና የአሉላ አባ ነጋ ሰራዊቶች ናቸው። ሞስት ፕሮባብሊ አሉላ አባ ነጋ ማን ነው? አሉላ አባ ነጋ የነበሩ ሰራዊቶች እነማን ናቸው ማወቅ አይከብድም። ኢትዮጵያ ከሰሜን እስከ ምዕራብ ከምስራቅ እስከ ደቡብ ነፃ ያደረገ የመሰረተ ስርዓተ መንግስቱም ፊደሉ ምንም የቀረጸ የትግራይ ህዝብ በብርሃኑ ጁላ፣ በአብይ አህመድ፣ በአዳነች አበቤ ተጠርጣሪ ዜጋ ተደርጎ ሲቀርብ እንደ ማየት የሚያሳፍር የሚቀፍ ነገር የለም። የብልጽግና ኦሮሞ ለህወሓት ከኢትዮጵያዊነት አስወግዶ ብቻ ሳይሆን ከትግራይነት ማስወግዶ እሱ ግን ኢትዮጵያዊ ለዛው በአክሱም ስልጣኔ ለብልጽግና ኦሮሞ የሚመለከት ለህወሓት ግን የማይመለከት አስመስሎ ሲያቀርብ ብርሃኑ ጁላ እንደማየት የሚያስቅ ነገር የለም። የህወሓት አርማ በሶስቱም ጊዜ ማለት ነው በመሃሉ ላይ ያለው የአክሱም ሐውልት ነው። በማግብት ጊዜ በማለሊትም አሁን በህወሓት የአክሱም ሐውልት ነው ያለው። እሺ ብቸኛው በሀገር አቀፍ ተወዳዳሪ ፓርቲ የሆነ ለመንግስትነትም ከበቃ ፓርቲ የአክሱም ሐውልትን መሰረት አድርጎ አርማ አድርጎ የሚንቀሳቀስ ህወሓት ነው። እንግዲህ ብርሃኑ ጁላ ምንድነው ያለው? ህወሓት የአክሱም ስልጣን ለህወሓት ምኑ አይደለም አለ። እንግዲህ የገዳ ስርዓት ነው ለህወሓት የሚመለከተው ወይስ ምንድነው? ምን እያለን ነው? ምክንያቱም ገዳ ስርዓትና የአክሱም ስልጣኔ ለየቅል ናቸው። የብርሃኑ ጁላ ንግግር ኤክስትሪምሊ ሱፐርፊሻል ባያዝድ ሮንግ የሆነ የሚያስቅ ነው ለሚያቀሰው ማለት በጣም አሳፋሪ ነው። ካንዲ ተማጆርሹም እንዲህ አይነት ንግግሮች ሲናገር ማለት ያስቃል። ወደ ቅድም ነጥብ ስመጣ እጃችሁን ከምትሰጡ ራሳችሁን አጥፉ በዛው ቀን ብሎናል ሲል መማረክ የኛ እጅ መስጠት የኛ ታሪክ አይደለም ነው ያለው ብርሃኑ ጁላ። በዓለም አቀፍ ደረጃ እስካሁን በተፈጸሙ የውጊያ ታሪኮች ውስጥ የሙርከኛ ማዕከል ያቋቋሙ ብቸኛው ህዝብ የትግራይ ህዝብ ነው። ብቸኛው በዓለም ጦርነት ታሪክ ውስጥ የሙርከኞች ማቋቋሚያ ማዕከል ያቋቋመ ብቸኛው ህዝብ የትግራይ ህዝብ ነው። በሙርከኛው ማዕከል ውስጥ ትምህርት ቤት፣ ጤና፣ ምግብ ቤት፣ ቴኒስ ምናምን ሁሉም ተሟልቷል። በየትኛውም የአፍሪካ ሀገር ያልተደረገ ኢቭን ሬር ነው። በአውሮፓም ቢሆን ሬር ነው። ቀይ መስቀል በሚያውቀው ደረጃ ማለት ነው። ብዙ ሰው የሚያስበው ቲዲኤፍ የትግራይ ሰራዊት የትግራይ ህዝብ 40 ወይም 36 ሺህ የፒፒ ወታደር ብቻ እንደማድረክ አድርጎ ነው የሚያስበው። ይሄ ካምፕ ውስጥ የገባ ነው። ኦልሞስት ወደ 150 ሺህ አካባቢ የፒፒ ሰራዊት ነው የተማረከው እኮ። ጥቅምት ያ ብቻ አይደለም። ጥቅምት 24 ጦርነት ሲጀመር ከሁሉም የእዝ ማዕከሎች ከሰሜን እዝ ምን ያክል የብልጽግና ሰራዊት ተማርኮ አንድ ሳምንት ከቆየ በኋላ
በተንቤን በኩል ዝም ብለን ሸኝተናቸዋል። በተለያዩ አቅጣጫዎች ምንም ሳይነኩ ማለት ነው። ብዙ ሺህ እኮ ነው የሰሜን እዝ ሙሉ ለሙሉ ማለት ይቻላል። በኤርትራ በኩል የነበሩ ወደ ኤርትራ ይሄዱ አሉ። ኢንፋክት እዚሁ መቀሌና መሀከል ትግራይ ላይ የነበሩ በሙሉ ሸኝተናቸዋል። ከ36,000 የሚበልጡትን ማለት ነው። እነኚህ 36,000 እና 40,000 ከመቀሌ ምርኮኞች መካከል የተለቀቁት በስተመጨረሻው ነው። እኛ መቀሌን ተቆጣጥረን ሰኔ 21 2013 ከዛ በኋላ የገቡ ናቸው። እስከ ሰኔ 21 ቀን መቀሌ እስከንገባ ድረስ እጅግ በጣም በርካታ ምርኮኞች ማርከን ዝም ብለን በመጡበት መሳሪያቸውን፣ ሎጂስቲካቸውን፣ ትጥቃቸውን ቀምተን ነበር ምንልካቸው ወደ መጡበት። ለምሳሌ ወፍሬ ያለው አባነጋ ስናይ ማለት ነው ከሰኔ 11 እስከ ሰኔ 19 2013 የተደረገው ቆላ ተንቤን ላይ እጅግ በጣም ከፍተኛ የሆነ የፒፒ ምርኮኛ መሳሪያውን ምንም ትጥቁም ምንም ቀምተን በፊነሯ በአገው በኩል ለቀናቸዋል። ከዛ በፊትም ደግሞ እዚህ ቼሊ አጥሽር አካባቢ የሚባል አካባቢ እንደዚሁ ለቀናል። ብዙ በጣም በርካታ የሆነ የፒፒ ወታደሮች በፀሐይ ብራቅ ውጊያ በወፍሬ አዴታት ላይ የተማረከው ብዛት ዝም ብለው ተለቀዋል። ብርሃኑ ጁላ ሲማረክ እጁን እንጂ እግሩ አልሰጠም። እነኚህ ምርኮኞች ደግሞ በፋይል የተደረጉ አርካይቭ የተደረጉ ናቸው። ቀይ መስቀልም የዓለም ማህበረሰብም ሰብአዊ ተሟጋች የሚያውቀው የሚያውቀው ነው። መማረክ የወላጆቻችን አይደለም ሲል በእርግጥ የወላጆቹ ላይሆን ይችላል። የብርሃኑ ጁላና እሱ ስር ያለው ሰራዊት ግን የሱ ባህል ነው ማረጋገጥ ስለሚቻል ማለት በኤቪደንስ ባይዘው ብርሃኑ ጁላ ብቻ አይደለም ምርኮኛ አጠቃላይ ብርሃኑ ጁላ የሚመራው እኛ የማረክናቸው ሰዎች ሁለት ሰዎች ጀነራል ሆነዋል። ስም መጥራት አስፈላጊ ስላልሆነ ማለት በትክክል እኔ ፕሮግራም ሰጥቼላችሁ በቃ ወፍሪ አሉላ ላይ ማርከን የለቀቅናቸው ሰዎች ጀነራል ሆነዋል። ሻለቃ የነበሩ ወደ ሌተናንት ኮሎኔል የሆኑ ሰዎች እጅግ በጣም በርካቶች ናቸው። ስለዚህ በምርኮኛ ያያዝ የትግራይ ሰራዊት አይታማም ራሳቸውም ይናገራሉ። ይሄ ታሪክ በሚገርም ሁኔታ ፋኖ ደግሞታል። ሻዕቢያ ያው ይታወቃል በደንብ ማርኳል። ከብርሃኑ ጁላ ሲማረክ 81 ዓመተ ምህረት 604ኛ ኮር ሽሬ ላይ ምን ያክል የደርግ ሰራዊት ነው ከሰረቀ ብርሃን የህወሓት ታጋዮች የማረኩ ብሎ ማንም ሰው የሚመሰክር ነው። ሰረቀ ብርሃን ራሱ ምርኮኛ ነው። አለምሸት ደግፌ ምርኮኛ ነው። ብርሃኑ ጁላ እና ባጫ ደበሌ ሻዕቢያ ነው ኢንፋክት የማረካቸው። ሌሎች ሁሉም እኮ ምርኮኞች ናቸው። አሁን እኮ የፒፒ ወታደር ስነልቦና እኮ የምርኮኛ ስነልቦና ነው። ኢታማዦር ሹሙ ምርኮኛ ነው። ከስር ያለው በሙሉ ወታደር ምርኮኛ ነው። ያም ሆኖ ህወሓት ማርኮ አሰልጥኖ 27 ዓመት አብቅቶ ዘመናዊ ወታደር አድርጎ ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካም ለአፍሪካ ሀገሮችም የሰላም ኤክስፐርት አድርጎ ኤክስፖርት አድርጋቸዋል። ብቁ የሆኑ ወታደሮች አድርጓቸው ነበረ። አብይ አህመድ ሲመጣ ግን ጭራሹ ጠፍቷል። የኢትዮጵያ መከላከያ ሰራዊት ተብሎ አሁን የሚጠራው የአብይ አህመድ ሰራዊት ገና ሳይማረክ የተማረከ ነው። ምክንያቱም ኢታማጆር ሹሙም ማርሻሉም ምርኮኛ ነው። ጀነራሎቹ በሙሉ ምርኮኞች ናቸው። የዘጠኙ እዝ አሁን 2 እዝ ጨምረዋል መሰለኝ። የዘጠኙ እዝ አዛዦች ህወሓት የማረካቸው ጀነራሎች ናቸው። አሁን ያለው የፒፒ ወታደር ምርኮኛ ነው በስነ ልቦና። አሁን የማያውቁ ልጆች የሃይ ስኩል ምናምን ጨማምራምቷል። የትግራይ የኢትዮጵያ መልክዓ ምድር የህብረተሰብ አኗኗር ምናምን የማያውቁ ናቸው። ኦፍ ኮርስ እንዳሁን ቻሌንጅ አድርገው ሊዋጉ የሚችሉ አይደሉም በእኔ እምነት። ይሄን ነው የሚያሳየው። ግን ሰራዊቱ አሁን ተጠሪነቱ ለማን ነው ትላለህ? በተለይ ደግሞ በህገ መንግስቱ ነው በምን የጀነራሉ ንግግር ላይ የኔ ማዘው ሰራዊት ያለ ነበር ሲያወራኝ የኔ ሰራዊት ነፍሱን ይማረውና ታጋይ ስዩም መስፍን የውጭ ጉዳይ ሚኒስቴር በነበረበት ጊዜ ስዩም መስፍን ደረቱን ነፍቶ እንዲሄድ ያደረጉት የኔ ሰራዊቶች ናቸው ያለው ቃል አባይ ፀሐይ ማን ነው? ስብሐት ነጋ ስዩም መስፍን ነው እንደዛ ያለው ጀነራል ውጭ ጉዳይ በነበረበት ጊዜ ዓለም አቀፍ ወደ ተባቶች ኢታማጆር ሹም ሆነ ያቅም እሱ እኮ የኔ ሰራዊት ነው ደረቱን ያስነፋው። ስህተት ነው። አንደኛ አባባሉ ሰራዊቱ የግላቸው የማድረግ ነገር ነበር። የብልጽግና ኦሮሞ ይኸውልሽ አሁን ምን መሰለሽ ናይል የብልጽግና ኦሮሞ የኢትዮጵያ ስርዓተ መንግስት አወቃቀርም የኢትዮጵያ ስርዓተ መንግስት
ዲሲፕሊኑ ኤክሰርሳይዝ አደረገ አላደረገ አያውቀውም። ለምሳሌ ግርማ ብሩ ቤስት ዲፕሎማት ነበር፣ ቤስት የኢኮኖሚ ኤክስፐርት ነበር በኢህአዴግ ጊዜ። ለምን የኢህአዴግ ህገ መንግስት ኤግዛክትሊ ኤክሰርሳይዝ ይደረግ ነበረ። በትክክል በሚመራ ህገ መንግስት ውስጥ ወይም የመንግስት መዋቅር ውስጥ የሚሰራ ማንኛውም ሰው በትክክል ኤክሰርሳይዝ ያደረገ። አሁን አብይ አህመድ ህገ መንግስቱንም አፈርሰዋለሁ ይላል። በህገ መንግስቱ አይደለም፣ አሁን ኢትዮጵያ እየተመራች ያለችው ተጠሪነቱ ለኦፒዲዮ ነው ማለት እንችላለን። ለኦፒዲዮ ለአብይ አህመድ ኦፒዲዮም እኮ ያኔ ኃይለማርያም ደሳለኝና ከኃይለማርያም ደሳለኝ በፊት በነበሩ መሪዎች የነበረው ኦፒዲዮም እኮ ቤስት ኦፒዲዮ ነበረ እኮ። በፕሪንሲፕል የሚመራ በህዝብ የተወደደ ኦፒዲዮ ነው የነበረው። ወደ አብይ አህመድ የገቡ ሁሉም የአብይ አህመድ ኦፒዲዮ የአብይ አህመድ ህወሓቶች አሉ፣ ጌታቸው ረዳ የሄዱ እነ ጻድቃን ምናምን ማለት ነው። የአብይ አህመድ ኦህዴድ ማነው ይሄ ብአዴን የአብይ አህመድ ደኢህዴኖች በሙሉ ህገ መንግስታዊም የፓርቲም ስልጣናቸውን አውልቀው በአንድ የአብይ አህመድ ቋት ውስጥ የገቡ ናቸው። አብይ አህመድ አድርጉ ያላቸውን የሚያደርጉ ብቻ ናቸው። ይሄ ባለበት ሁኔታ የኢትዮጵያ ሰራዊት የሚባል ነገር የለም። የአብይ አህመድ ወይም የብልጽግና ሰራዊት ነው የሚባለው። ተጠሪነቱም አዛዡም ምንም ማድረጊውም አብይ አህመድ ነው። ብርሃኑ ጁላ ኢቭን የሚያዘው ሰራዊት የለም። እኔ ማዘው ስላለ ነው እንጂ አብይ አህመድ የሚያዘው ሰራዊት ነው። ብርሃኑ ጁላ ሲናገር ትላንት አይተሽው ከሆነ በላፕቶፕ ነው ተጽፎ የተሰጠው ነው። አብይ አህመድ ጽፎ እንደሰጠው በእርግጠኝነት መናገር ይቻላል እንጂ ብቻውን አግኝተሽው ብርሃኑ ጁላ እስኪ ተናገር ስለ ትግራይ ህዝብ ስለ ህወሓት ብትዩ ትክክለኛውን ነገርና በጣም ሚራክል የሆነ ነገር ይነግርሻል። ትግርኛም ስለሚችል ማለት ነው። አሁን እንዲህ ግራ የተጋባው ብርሃኑ ጁላ ተጽፎ ስለተሰጠው ነው። መዋሸት አይችልም። መማረኩን እስኪረሳ ድረስ እኮ ነው የተናገረው። አይተሽው ከሆነ ማለት ነው መማረኩን እስኪረሳ ድረስ ማለት ነው። በጣም አሳፋሪ ነው። ስለ እናቶችም የተናገረው አለ። ባይዞይ የትግራይ እናት ልጆቿን መስጠት የለባትም በቃኝ ማለት አለባት ምናምን ይላል። አጋጣሚ ሆኖ የህወሓት ትግል የትግራይ ህዝብ ትግል እዛ ውስጥ የትግራይ ሴቶች ወይም የሴቶች አበርክቶ ኮንትሪቢዩሽን በጣም ከፍተኛ ነው። የህወሓት የ17 ዓመት ትግል የትግራይ ሴቶች አካል ባይሆኑ ባይሳተፉ እዚህ ደረጃ ላይ አይደርስም ነበር። ህወሓት የትግል ታሪክ ውስጥ ለሴቶች ያለው ቦታም በጣም ከፍተኛ ነው። ዘፈኖች የህወሓት ሰምተሽ ከሆነ የነ ገብሩ ፋኖ ምናምን ወያኒት የሚለው በጣም ከፍተኛ ነው። የነ ማርታ ታሪክ በጣም የሚገርም ማለት ነው። የህወሓት ሴት ታጋይ ብቻ አይደለም፣ የብአዴን ሴት ታጋዮችም በጣም ከፍተኛ የሆነ ድርሻ ነው ያላቸው። የትግራይ እናቶች ታጋዮች ናቸው፣ ወያኔዎች ናቸው። ራሳቸው ልጆቻቸው ወያኔዎች ናቸው፣ ባሎቻቸውም ወያኔዎች ናቸው። መነጠል አትችልም። በተለይ ደግሞ የአሁኑ ጦርነት ያለፈው በተለይ 2013 እኔም አንተም በደንብ የምናስታውሰው ጦርነት የኖርንበትም እሱ ሀፍ% ሴቶች ናቸው። በትክክል ለምንድን ነው እንደዛ የሆነው ተብሎ መታየት አለበት። አሁን ጀነራሉ ረስተውታል። የትግራይ ሰራዊት የትግራይ እናቶች ብሶት የወለዳቸው እንደሆነ ኤክሰለንት። እሱ ነው ፖይንት። እሱ ነው ደርግ ምን ያደርግ ሲደፈሩ ኤግዛክትሊ መከላከያ ሰራዊት ቀላል አይደለም። እሳት በቁማቸው ሲቃጠሉ የኢትዮጵያ መከላከያ ባዳዊ ነገር ወደ ማህፀናቸው ሲያስገቡ ሲደፍሯቸው በብሶት እንደወጣ ረስተውታል። ያረገዘች ልጅ በሳንጃ ሲያስወጡ ልክ አሁን የአማራ እንትኖችም የሚያነሱት አለ እና ምንድነው መሰለሽ ደርግ የትግራይ እናቶችን በተለየ ሁኔታ ይገድል ነበር፣ ይደፍር ነበር። ያንኑ ወደ ጄኖሳይድ ስኬል አፕ አድርጎ የአብይ አህመድ ሰራዊት አድርጎታል። የኤልሳ ዘፈን ብቻውን በቂ ነው። አደየ ናዌ ቢላ ኸይትብሊ የሚለው በቂ እኮ ነው። የአብይ አህመድ ሰራዊት እኮ በጄኖሳይዱ ጊዜ ለትግራይ እናቶች ለትግራይ ሴቶች ምን እንዳደረገ ያውቃል። ወንድየውን ስለምን ይገድላል? የሴቷ ልጅ አይደለም ታጋይ? በትግራይ የትግል ሂደት ውስጥ እኔ እታገላለሁ የሚል ልጅ ነው ያለው እንጂ ናታገል ተብሎ ተገዶ የታገለ ትግራይ የለም። ተመለስ ነው የሚባለው። ብሔራዊ ውትድርና የሚለው የደርግ ቃል ብሔራዊ ውትድርና የሚለው በእናቶች ዘንድ የተወገዘ ነው፣ በአባቶችም ዘንድ። ምክንያቱም
ልጆቻቸው በግድ ወደ ብሔራዊ ውትድርና ይገቡ ስለነበር ማለት ነው። ይሄ ቃል በትግራይ ውስጥ የለም። የትግራይ ትግል ለየት የሚያደርገው በፍላጎት የሚደረግ በፍላጎት ብቻም አይደለም። ፍላጎት ኑሮም ለትግሉ ማሟያ ነገር አለ ወይስ የለም ተብሎ ታይቶ ነው። አሁን በጦርነት ማግስትን ማነው ምንድን ነገ ጦርነት ሊደረግ እንደ አሁን ነው ያለ ነው። አሁን ወጣትና ዝመት ምናምን የለም በትግራይ። በኢትዮጵያ ግን ሁሉም እየተገፈፈ እየሄደ ነው ወደ ሁሉም ማሰልጠኛ ተቋማት። ይሄ አንዱ ማሳያ ነው። የእናቶች ጠላት ህወሓት ሳይሆን ፒፒ ነው። የፒፒ ወታደር ነው። አንዲት የትግራይ እናት የፒፒ ወታደር መጥቷል ስትያት ኢሚዲየትሊ የምታሳየው ፋሻል ሪአክሽን በጣም ስቲል ነው። አልበረደም እስካሁን ማለት ነው። አልበረደም። ይሄን ሀዘን መቀማት ለምን አስፈለገ? አሁን ቅድም ሀዘናችንን ለምንድን ነው የሚቀማው? ብርሃኑ ጁላ አሁን በዓለም አቀፍ አብይ አህመድ ብርሃኑ ጁላ ለምንድን ነው እንደዚህ? ብርሃኑ ጁላ ለምንድን ነው እንደዚህ የሚሉት? አብይ አህመድ፣ ብርሃኑ ጁላ፣ የእሱ አመራሮች ለምንድን ነው እንደዚህ የሚሉት? የትግራይን ለቅሶ ለምንድን ነው የሚቀሙት ብሎ ማየት አስፈላጊ ነው። ቀደም ሲል በዓለም አቀፍ ሕግ እንደሚቀርቡ ብዙ ማስረጃዎች አሉ። መቼ እንደሆነ ባይታወቅም ብርሃኑ ጁላም አብይ አህመድም በአብይ አህመድ ስር ያሉም ሁሉም አካላት በትግራይ ሕዝብ ላይ ጄኖሳይድ የፈጸሙ የመሩ የተባበሩ ኮንትሪቢዩሽን ያለባቸው አካላት ወደ ዓለም አቀፍ ሕግ እንደሚቀርቡ ይጠበቃል። አሁን ምንድነው አብይ አህመድና ብርሃኑ ጁላ የያዙት ናሬሽን? ለቅሶን መቀማት ከትግራይ ጄኖሳይዱ ህወሓት ነው የፈጸመው ብልጽግና አይደለም የሚል ኤቪደንስ ናሬሽን ሴት ማድረግ ነው። ጌታቸው ረዳ ወደ ስልጣን ልክ እንደመጣ መጀመሪያ ያደረገው የአብይ አህመድ ሰራዊት በትግራይ ህዝብ ላይ የፈጸመውን የጦር ወንጀል ምልክት የሚሆኑ አሻራ የሚሆኑ የጦር መሳሪያዎችን በሙሉ ማጽዳት ነው። መልቀም፣ የብረት ለቀማ የሚባለው ማለት በሙሉ። ከዛም ጋዜጠኞች፣ ዓለም አቀፍ የሰብአዊ መብት ተሟጋቾች ምናምን ወደ ትግራይ መጥተው ሁኔታዎችን እንዳያዩ፣ ኦዲት እንዳያደርጉ፣ እንዳይመለከቱ መከልከል ነው። የኤንጂኦ ሰራተኞች ምናምን የሚንቀሳቀሱበትን አካባቢ ውስን ማድረግ ነው። ማንኛውም ዓለም አቀፍ የሆነ ማህበረሰብ ወደ ትግራይ እንዳይሄድ ማድረግ። ወደ ትግራይ ከመጣ ደግሞ መቀሌ ይመጣና ጌታቸው ጋር ተገናኝቶ እንዲመለስ ኢሚዲየትሊ እንዳያድር እንዳይውል ማድረግ ነው። ወይ ጻድቃን ጋር ይገናኝና ቶሎ እንዲመለስ ማድረግ ነው። ከመቀሌ ወጣ ብለው እንዳያዩ ዲፕሎማቲክ ግሩፖች፣ ፓብሊክ ዲፕሎማቶች ምኖች እንዳይመጡ እንዳያዩ ማድረግ። ይሄ ሁሉ የዛ አካል ነው። ጻድቃን ጌታቸውና ታደሰ ወረደ ያደረጉት ነገር አብይ አህመድ አሁን እየፈለገው ያለውን ነገር ማሟያ ነው። ጄኖሳይድ ፈጽመናል ብለው በቃለ መጠየቅ ራሳቸውን ያመኑ 446 የፒፒ ወታደሮች ከትግራይ ህዝብና ከትግራይ ሰራዊት በሌሊት ደብቆ ወደ አዲስ አበባ መሸኘት ምን ይባላል? ይሄ የዛ አካል ነው። ዶክመንተሪ ፊልም እንሰራለን ብሎ አብይ አህመድ አንድ የሆነ የፊልም ሰሪ ምናምን ፕሮጀክት ቀርጾ ነበር፣ ፌል አደረገበት፣ ኤቪደንስ ስለሌለው ማለት ነው። አሁን ደግሞ በቅርቡ የቲዲኤፍ የትግራይ ሰራዊቶች ከፋኖ ጋር ሆነው ለመከላከያ መጥተዋል ምናምን የሚል ፊልም ምናምን ዶክመንተሪ ሊሰራ ብሎ ነበር፣ ፌል አደረገበት፣ ኤቪደንስ የለውም። ለምንድን ነው ብርሃኑ ጁላም አብይ አህመድም ባገኙት የሚዲያ አጋጣሚ ባጫ ደበሌ የሚናገሩት ለምንድን ነው ብለሽ ያልሽ እንደሆነ የጄኖሳይድ ናሬሽኑን ሴት በማድረግ ለቅሷችንን በመቀማት ጄኖሳይድ የፈጸመው ህወሓት እንጂ የኢትዮጵያ ሰራዊት አይደለም ለማለት ነው። የጀነራል ንግግር ጄኖሳይድ ተፈጽሞብናል ነው። በሌላ አነጋገር እቺ ነገር ቀምጣታለሁ። እዚህ እንዳለ ክብሬ ጦርነቱን ማን ጀመረው የሚለው ነገር ምሳሌ ምን አሉ ሲያው ጀነራል ብርሃኑ ጁላ ያኔ ጦርነት የተፈጸመብን ሰዓት እንደ መንግስት እግራችን መሬት ላይ አልረገጠም ነበረ። እዛ ጋር በሶማሌ ክልል በአብዴል የተፈጸመብን ነበረ። አማራ ክልል ላይ፣ ኦሮሞ ክልል ላይ የሀጫሉን ሞትም አንስተውታል። ገና እንደ መንግስት አልተደራጀንም ነበረ። መጠበቅ የማንችልበት አካባቢ ላይ እያለን ነው መጠበቅ ሀገር መጠበቅ በማንችልበት ሰዓት ላይ ነው የተነኮሱ።
ስለዚህ እኛም ሆ ብለን ወጥተን ነው የገባነው እንጂ ጦርነቱን እኛ ጭራሽ አላሰብነውም ብለው ተመሳሳይ ለቅሶ ሲያለቅሱ ነበርና እዚህ ጋር የጦርነት እንዳሉ ምልክቶች ማሳያ ነበረ። ከጥቅምት 24 2013 ዓ.ም በፊት ለምሳሌ መስቀል አደባባይ ላይ ወታደራዊ ትርኢቶች ነበሩ። በተለያዩ እንደ ማሰልጠኛ ማዕከላት አዳዲስ ሰራዊቶችን ያሰለጥን ነበረ። ግዙፍ ኃይል ነው ያለን ብሎ ጠቅላይ ሚኒስትሩ ከጦርነቱ በፊት ጀብድ ያሳይ ነበረ፣ በየሚዲያዎቹ ይወጣ ማለት ነው። ይሄ በየዩቲዩቡ ማየት ይቻላል፣ በተለይ ኢቲቪ እና ፋና በመሳሰሉት ላይ ማለት ነው። ይሄን ነገር ክደውታል። እኛ አቅም ባልነበረን ሰዓት ላይ ነው የተመታ ነው ብለዋልና ይሄ ነገርስ ለምን አስፈለገ? ከዛ በትክክል ያንተን ሀሳብ ንገረኝ። ይሄን ጦርነት ማን ነው የጀመረው? በእርግጥ ሰሜን ዕዝ ላይ የተማረኩ አሉ 2013 ዓ.ም የኢትዮጵያ መከላከያ ትልልቅ አመራሮች የተማረኩ አሉ። ግን በትክክል የትግራይ ሰራዊት ነው ወይ የጀመረው ወይስ እንዴት ነው? አንተ ምን ትላለህ? ጥቅምት 24 ቀን ውጊያ ነው የተጀመረው፣ ጦርነት አይደለም። ጦርነቱ የተጀመረው አብይ አህመድ ወደ ስልጣን ጀመራት ወደ ነው እንዴና ራሳቸው ናቸው የጀመሩት። ጥቅምት 24 ውጊያ ነው የተጀመረው። ጦርነቱ ግን አብይ አህመድ እንደተመረጠ ማግስት ነው የተጀመረው። አብይ አህመድ ልክ እንደመጣ እኮ ኢንጂነር ስመኘውን ገድሏል አይደለ? ገድሎ ነው የሄደው ወደ አዲስ አበባ። በኢንጂነር ስመኘው ዙሪያ ብዙ ማስረጃዎችን መስጠት ይቻላል። ኢንጂነር ስመኘው ቤተ መንግስት ተገድሎ ነው ወደ መስቀል አደባባይ የሄደው። የመስቀል አደባባይ ድራማ ነው። የኢንጂነር ስመኘው መገደል ግን ቤተ መንግስት ውስጥ ነው። ቅጥር ግቢ ቤተ መንግስት፣ የአብይ አህመድ ቤተ መንግስት ቅጥር ግቢ ጀነራል ሰዓረ መኮንንና አምባቸው መኮንን እስኪገደሉበት ጊዜ የኢህአዴግና የህወሓት የቀኝ እጅ ናቸው የተባሉ አመራሮችን የመግደያ ስፍራ ተደርጎ ነበር። ቄራ ነበር ያ ገባሽ አለ። የኢንጂነር ስመኘው በርካታ አጃቢዎች፣ ሹፌሮች እኮ ተገድለዋል ቤተ መንግስት ውስጥ። ለሚዲያም ግልጽ ያልሆኑ ያልተነገሩ ብዙ ምስጢሮች አሉ። እዛ ላይ ጊዜ ሲመጣ የሚወጡ ብዙ ነገሮች አሉ። የጀነራል ሰዓረ ቤቱ መኖሪያ ቤት ላይ ነው አገዳደሉ። አብይ አህመድ ሌላ ምንም አሻጥር የለውም። ገዳዩ እኮ አለ አሁንም ስቲል ነው። ሁሉ ብዙ ነገር አውጥቷል። የሀጫሉ ጀዋር እንደተናገረው ነው፣ ግልጽ ነው። ይሄ አብዲ ማነው የሚባለው የኦነጉ በጣም ስማርት የሆነ ሻርፕ ማይንድድ የሆነ ፖለቲሻን የተገደለ ወሊሶ ነው አዳማ የተገደለው። አብይ አህመድ እኮ በመግደል የሚያምን ፋሺስቲክ የሆነ ሊደር እኮ ነው። ኦፍ ኮርስ ፋሺዝም አንዱ የፖለቲካ አይዲዮሎጂ ቢሆንም ቲፒካል እንደዛ አይነት ሰው ነው። አቅመ ቢስ የሆነ ሰው ነው። ጦርነቱ እንዴት ጀመረ መሰለሽ? አብይ አህመድ መጣ። አብይ አህመድ ከመጣ በኋላ የመጣበትን ስርዓተ መንግስት የኢህአዴግ ስርዓተ መንግስት ነው፣ የኢትዮጵያ ህገ መንግስት ነው። የኢትዮጵያ ህገ መንግስት ፓርላመንታራዊ ስርዓት ስለሆነ የሲቪል አስተዳደር ነው እንጂ ወታደራዊ አስተዳደር አይደለም። አንዱ ጠቅላይ ሚኒስትር ሲወርድ ሌላ ጠቅላይ ሚኒስትር በፓርላማ ይመረጣል። ይሄ እኮ ነው ከገዢው ፓርቲ ውስጥ በፓርላማ ይመረጣል። በዛ ምክንያት መጣ አብይ አህመድ አይደለም። አዲስ መንግስት እንደ መንግስት አልቆምንም ነበረ፣ አልተጠናከርንም ነበረ ማለት ምን አመጣው? የኢትዮጵያ መንግስት አይደል የሚመራው? የነበረውን ያስቀጥላል እኮ ነው። መሻሻል ያለባቸው ከሆነ ደግሞ በፓርላማ በሚወሰኑ ውሳኔዎች መሰረት ህጉና መብቱ በሚፈቅድለት መሰረት ነው የሚሻሻለው። በተመረጠ መንግስት ላይ የመጣ አብይ አህመድ ምን አይነት መንግስት ነው እንደ መንግስት አልቆምም ነበር የሚለው ሌጂቲሜታይዝ ማድረግ የፈለገው ምንድነው? ኢስ ኖት ክሊር። የኦሮሞ ብልጽግና አልመሰረትም ነበር የሚለው ኮንቴክስት ነው እያመጣ ያለው አብይ አህመድ። ገባሽ አለ። የኦሮሞ ብልጽግና ያልኩት ቅድም ለዛ ነው። ኃይለማርያም ደሳለኝ ተክቶ የመጣ ሰው ሌላ አዲስ መንግስት ህገ መንግስቱን የማያውቀው የኢትዮጵያ ህገ መንግስት የማያውቀው አዲስ ሰው መምጣት የለበትም። ለምሳሌ አንድ ነገር ልንገርሽ። አብይ አህመድ ወደ ስልጣን ከመጣ በኋላ በሃውስ ኦፍ ፌዴሬሽን በሃውስ ኦፍ ፒፕል ሪፕሬዘንታቲቭ ወይም በፓርላማ የፌዴራል መንግስት በሚቆጣጠራቸው የፌዴራል ተቋማት ውስጥ የትግራይ ተወካዮች የሉም እኮ። በፓርላማ በሃውስ ኦፍ ፌዴሬሽን የለም የትግራይ ተወካይ። ሁሉም በፌዴራል መንግስት አሁን እየተወሰኑ ያሉ ውሳኔዎች በሙሉ ለትግራይ ህዝብ እኮ የሚመለከቱ አይደለም። አብይ አህመድ ራሱ የትግራይ ህዝብ ጠቅላይ ሚኒስቴር ነው ማለት አትችይም እኮ በአሁኑ ሰዓት። ምክንያቱም በፓርላማው ላይ የትግራይ ውክልና ያለው ህጋዊ አካል የለም። በሃውስ ኦፍ ፌዴሬሽን ላይ የትግራይ ህዝብ ህጋዊ ውክልና ያለው የለም። አብይ አህመድ ባይ ዲፎልት ኢዝ ኖት አ ፕራይም ሚኒስቴር ኦፍ ትግራይን ፒፕል። ጠቅላይ ሚኒስቴር ከስልጣን
በሰላማዊ ሁኔታ ከወረደ በኋላ አብይ አህመድ ሲተካ ባለው ስርዓተ መንግስት ነው መቀጠል ያለበት እንጂ ሀጫሉ የተገደለው ቦምቡ የፈነዳው የሰኔ 16 ጀነራል ሰዓሬ ምናምን እኛ እንደ መንግስት ስላልቆም ነው ይላል። ታዲያ ኢህአዴግ እየመራ ባለ ኃይለማርያም ደሳለኝ መለስ እየመራ ሳለ የኢትዮጵያ ዜጎች የኢትዮጵያ ሃየር ኦፊሻልስ በሰላም ሲንቀሳቀሱ የነበሩት መንግስት ስላልነበረ ነው አይደለም። አብይ አህመድ እኔን በዙፋኔ ላይ አያስቀጥሉኝም ያላቸውን ሰዎች የማስወገጃ ጊዜ ስለነበረ ነው። ይሄ ነው እውነታው ማለት ነው። ከዚህ ጋር ያያይዘ ጦርነቱ ማን ጀመረ ያልሽው አብይ አህመድ ልክ እንደመጣ በትግራይ ህዝብ ላይ ካምፔን ተደረገ። ጦርነቱ ባይዘው የጀመረው ከትግራይ አይደለም ከሶማሌ ህዝብ ነው። የሶማሌ ህዝብ በህጋዊ አግባብ የመረጠው አብዱልሌን ነው። ያንን በኃይል ገረሰሰው። በኃይል ማለት ነው። እንግዲህ በኢትዮጵያ ህገ መንግስት መሰረት ክልሎች ሉዓላውያን ናቸው። ሉዓላዊ የሚያስብላቸው ደግሞ የራሳቸው ድንበር ስላላቸው ብቻ ሳይሆን የየክልሉ ነዋሪ ህዝብ የራሱን አስተዳደር በራሱ ስለሚመርጥ ነው። የሶማሌ ህዝብ የመረጠውን አብዱልሌ አብይ አህመድ ሂዶ ሲያስወግደው በቀጥታ የሶማሌ ህዝብ ሉዓላዊነት ነው የተገረሰሰው። ከዛ ቀጥሎ ነው ወደ ትግራይ ሲመጣ የነበረው። ወደ ትግራይ ከመምጣቱ በፊት ባይዞ የአብዱልሌ ከስልጣን አወጋገድ ብቸኛው ክልል የተቃወመው የትግራይ ክልል ነው። ህገ መንግስቱ የሚጻረር ድርጊት መቆም አለበት ብሎ በመንግስት ደረጃ መግለጫ ያወጣው የትግራይ ህዝብ ነው። አብዱልሌ ከስልጣን ከመወገዱና ወደ ዘብጥያ ከመውረድ በፊት በትግራይ ህዝብ ላይ ካምፔን ሲደረጉ ነበር። ኢቭን አብይ ወደ ስልጣን ከመምጣቱ በፊት መምጣቱ ይታወቅ ስለነበረ በሁሉም ዩኒቨርሲቲዎች የሚማሩ የትግራይ ተወላጆች ላይ አደጋ ላይ ነበሩ። ይገደሉ፣ ይታረዱ፣ ይሳደዱ ነበረ። በአዲስ አበባም በሌሎች ክልሎችም የሚሰሩ የትግራይ ተወላጆች ሰርተው የሚበሉ የትግራይ ተወላጆች ላይ የተለየ ክትትል፣ ግድያ፣ እስራት፣ እንግልት ይደረግባቸው ነበር፣ አፈና ይደረግባቸው ነበር። ኢቭን ራሱ አብይ አህመድ ለመከላከያ ሰራዊት ምን ብሎ ነበረ? በየትኛውም የትግራይ ተወላጆች ያካበቱትን ሀብት በሙሉ እየነጠቃችሁ ለራሳችሁ ሰዱስ የሚል መምሪያም እስከ ማውረድ ደርሶ ነበር። ያ ብቻም አይደለም። ይሄ የጎንደሩም የኦሮሚያውም የምኑም የትግራይ ተወላጆች እንዴት ሲሳደዱ ሲሸማቀቁ እንደነበር ይታወቃል። ሀጎስና ጫላ የሚል ካራክተራይዝ ተደርጎ እነ ጃዋር ምን ሲያደርጉ እንደነበር እኮ ግልጽ እኮ ነው። ኦሮማራ የሚል የጥፋት ኃይል ተደራጅቶ ዋና ታርጌቱ ደግሞ ትግራይና ትግራይን ብቻ አድርጎ እንዴት ሲንቀሳቀስ እንደነበረ ይታወቃል። ይህ ሁሉ ካለፈ በኋላ ነው የአንበጣ መድኃኒቱን መከልከል፣ የኮሮና መከላከያ መከልከል ያመጣው አብይ አህመድ። ይህን ሁሉ አልፎ ነው ጥቅምት 24 ቀን የደረሰው። ከጥቅምት 24 እና ከዛ ማግስት የኢትዮጵያ መከላከያ ኦልሞስት 90% የሚሆን ትግራይን ከቧል። ከቀን ወደ ቀን ትግራይን የመክበብ ዲስታንሱ እያጠበበ ነው የነበረው። ሴክሬታሪ በደንብ ኤክስፕሌን አድርጎታል ስለ አጀማመሩ ሁኔታ ማለት ነው። በመጨረሻ አፈና ሊፈጽም ሲል የመከላከል ስራ ተሰርቷል። ኒውትራላይዝ የማድረግ ስራ ማለት ነው እንጂ ጦርነቱ ኦልሬዲ ጀምሮታል አብይ አህመድ። ይህንን ነው የሆነው። የትግራይ ህዝብ በቀጥታ 7 ሀገራት ኢንቮልቭ አድርጓል በትግራይ ህዝብ ጄኖሳይድ ላይ በቀጥታ። ብርሃኑ ጁላ በጣም ያሳቀኝ አሁን እኮ የትግራይ ህዝብና የኤርትራ ህዝብ ከፌደራል መንግስት እውቅና ውጭ በሆነ አገባብ ጽምዶ እያሉ የሚገናኙት ህገ መንግስቱን ይጥሳል አለ ብርሃኑ ጁላ። እንግዲህ የብርሃኑ ጁላ ሰራዊት እና የኤርትራ ሰራዊት ጽምዶ ፈጥረው በትግራይ ህዝብ ላይ ጄኖሳይድ ሲፈጽሙ ግን ህገ መንግስት መጣስ አይደለም። ጽምዶ ባይ ፕሪንሲፕል የሰላም መሳሪያ ፕሮጀክት ነው። የህዝብ ለህዝብ ግንኙነት ነው። በመንግስት ደረጃ በምናምን የሚመራ አይደለም። ህዝቦች ራሳቸው በፈጠሩት የሰላም ፍላጎት ፈንድቶ ስለወጣ የፈጠሩት የህዝብ ለህዝብ ሰላማዊ ግንኙነት ነው። ጽምዶ ስትለኝ ግን አንድ ነገር አስተዋወቅ። የጽምዶ ጉዳይ ተነስቶ ነበር። ሰራዊት ጋር በነበረው ጉዳይ ጄኖሳይድ ከፈጸመባቸው አካል ጋር ከሻዕቢያ መንግስት ጋር ጥምረት ፈጥሯል። ጥምረቱ ከሻዕቢያ መንግስት አይደለም፣ ከኤርትራ የትግራይ ህዝብና የኤርትራ ህዝብ ነው። ብርሃኑ ጁላ ያለው ጀነራል ያሉት ነው። በተዘዋዋሪ የኤርትራ መንግስት ትግራይ እንዲገባ የጋበዘው የኢትዮጵያ መንግስት ነው። ስለዚህ ጄኖሳይድ መፈጸማቸውን አምነዋል በተዘዋዋሪ።
ጄኖሳይድ ከፈጸመባቸው ኃይል ጋር ጥምረት ፈጥረው ወደ አባውን ብቅል ያወጣል የሚባል አባባል እሺ አይደለ? ጄኖሳይድ አልተፈጸመም ሲል ኢቭን የኤርትራ ሰራዊት አልገባም መግባቱ አናቅም ሲል ነበረ እንትና ብርሃኑ ጁላ ቀደም ብሎ ከፕሪቶሪያ ስምምነት በፊት። አሁን ምንድነው ያለው? ትላንትና ጄኖሳይድ ከፈጸመው አካል ጋር ጽምዶ ፈጥረው እየተገናኙ ነው አለ። ጄኖሳይድ መፈጸማቸው እያመነ ነው ብርሃኑ ጁላ። እሱም ብቻም አይደለም ስለጋበዘው እሱም ተጠያቂ ነው። ያ ብቻም አይደለም የትግራይ ህዝብ ደግሞ እዚህ ጋር ያይዘህ እንድትመልስልኝ መሀል ላይ ከገባበት ብሬ የኢትዮጵያ መንግስት ጋባዡ ዋነኛው ጄኖሳይድ ፈጻሚ የኢትዮጵያ መንግስት ነው። ከህወሓት ከነበሩት ጋር በሀሳብ ልዩነትን በራሳቸው ጥቅም ሊሆን ይችላል ደግሞ ተገንጥለው ከአብይ ቡድን ጋር የሚሰሩ አሉ። አሁን ከፕሪቶሪያ ስምምነት በኋላ ወደ ገባ ነው የሚላቸው ብርሃኑ ጁላም አብይ አህመድም ወደ ገቦች ጋር ማለት ነው። እነሱ ጄኖሳይድ ከፈጸሙ ከሌላኛው ክንፍ ጋር እየሰሩ እዚህ ጋር ደግሞ በመንግስት ኦፊሻል ያየነው ነገር የለም። ጽንዶ በመንግስት ደረጃ መግለጫ ሲሰጥበት መሪዎችም አላየንም። ለምሳሌ አሁን አንተን ጠይቀሃለሁ፣ አንተም ስለሆነ እዛ ላይ ያለው ማለት ነው የማህበራዊ ሚዲያ አክቲቪስቶች፣ ጋዜጠኞች ምናምን ነው ሲሄዱ ህዝብ ላይ ህዝብ እናቀራርብ ሲሉ እያየን ያለ ነው ማለት ነው። ምንድነው አንደምታ እነሱ ጄኖሳይድ ከፈጸሙብን አካላት ጋር ሲሄዱ ሰላም ፈላጊ ናቸው የሚባሉት፣ እዚህ ጋር ደግሞ ሰላም እንፍጠር ህዝብ ለህዝብ እናገናኝ ሲባል ጊዜ ደግሞ እንደሌላ የሚታይበት አንደምታ ምንድን ነው? አልጨረስነውም። የትግራይ ህዝብ ጄኖሳይድ አድርገን አልጨረስነውም ነው እንድምታው። ሌላ ጉዳይ የለም። አሁን ለምሳሌ ከኤርትራ ጋር ያለው አሁን ጽምዶ የህዝብ ለህዝብ ግንኙነት ነው፣ ኦፊሻል አይደለም። ከመንግስት ጋር ከሰራዊት ጋር ምንም የታየ ነገር የለም። ህዝብ ለህዝብ ነው እየተገናኘ ያለው። ኢንፋክት ይህን ታኮ ጥሩ እንደ መልካም ነገር ስለሆነ የኤርትራ ህዝብ ማነው የኤርትራ መንግስት ይዟቸው በተለያየ ምክንያት ይዟቸው የነበሩ የትግራይ ተወላጆችን እየለቀቀ ነው። ይሄ ጥሩ ነገር ነው። ጽምዶ የፈጠረው ጉዳይም ሊሆን ይችላል። የትግራይ ህዝብ ከኤርትራ ህዝብ ጋር ያለው ግንኙነት ሰላማዊ ግንኙነት ነው። ከመንግስት ጋርም አይደለም፣ ከኤርትራ መንግስት ጋርም አይደለም። የነጌታቸው ረዳ ግንኙነት የነጻድቃን ግንኙነት ግን ጄኖሳይዱንም የመራ ጄኖሳይዱንም ስፖንሰር ያደረገ ጄኖሳይደሮችንም ያስተባበረ ግሪን ላይት የሰጠ የኦሮሞ ብልጽግና ነው። ከሱ ጋር ነው አብረው ኢቭን ስልጣን ተጋርተዋል። አሁን ጌታቸው ረዳ የብልጽግና የካቢኔ አባል ነው። የጄኖሳይዱ መሪው የምስራቅ አፍሪካ ልዩ አማካሪ ነው። ፕሮፌሰር ክንደያ የትምህርት ሚኒስቴር ዴኤታ ነው። እነ ጣዕም አረዶም እነ ዶክተር ሽሻይ ኦልሞስት ከጌታቸው ጋር ሄድ በሙሉ የጄኖሳይደሩ የቁጥር አንድ ጄኖሳይደሩ የስልጣን ተጋሪ የሱ ደጋፊም ሆኖ ነው እየሰራ ያሉት። ከቁጥር አንድ ጄኖሳይደር ጋር ተለጥፎ ኦፊሻሊ ስልጣን ይዞ የትግራይ ህዝብ የካደ እነሱም ከጦርነቱ እየተሰዋ ወይም መስዋዕትነት ከፍለው ያለፉትን የካደ ሳለ የትግራይ ህዝብና የኤርትራ ህዝብ ግንኙነትን መቃወም ይሄ በጣም አሳፋሪ ነገር ነው። ሲጀመርኛ እኮ ከኢትዮጵያ ህዝብ የትግራይ ህዝብ ከኢትዮጵያ ህዝብ ጋር ጠብ የለው፣ ከኢትዮጵያ ስርዓት ጋር ነው ጠብ ያለው፣ ከአመራር ጋር ነው ያለው። የትግራይ ህዝብ ከኤርትራ ህዝብ ጋር ነው አሁን ግንኙነት እያደረገ ያለው። እነ ጌታቸው ረዳ እነ ጻድቃን ከጄኖሳይደር ከመንግስቱ ጋር ነው። የጌታቸው ረዳም የጻድቃንም ግንኙነት ከኢትዮጵያ መሪዎች ጋር እንጂ ከኢትዮጵያ ህዝቦች ጋር አይደለም። ሁለቱም ለየቅል ናቸው። ደስ የሚለው ነገር ግን ብርሃኑ ጁላ የሻዕቢያ መንግስት ጄኖሳይድ ፈጽሟል ካለ ማን ጋበዘው የሚለውን ጥያቄ በቀጣይ መድረክ ላይ እንደሚያብራራልን ተስፋ እናደርጋለን። እዚህ ጉዳይ ላይ ያው የጽምዶ ጉዳይ ሲነሳ አንተም ብዙ ጊዜ ስለምትነሳ ያንንም መልስ እንድትሰጥ ምላሽ እንድትሰጥ ነው ጥያቄ ያነሳውበትና ስለ አሰብ ጉዳይም ተነስቷል። የአሰብ ጉዳይ በጣም ብዙ ሰዎች በጣም ትልልቅ ፖለቲከኞች ሳይቀር የፖለቲካ መስህብ የፖለቲካ ሴንተር አብይ አህመድ አሁን በየቦታው ጦርነት እየከፈተ ነው ያለው። የነበረው የህዝብ ተቀባይነት የለም። መጀመሪያ አብይ ሲባል የነበረው ነገር አሁን የለም። ሁሉም ህዝብ ፊቱን አዝሮበታል። ስለዚህ ቀይ ባህር ልሰጣችሁ ኑ አብራችሁ ውረሩ እንጂ በትክክል አሁን የኢትዮጵያውያን አጀንዳ ነው። ወለጋ ላይ በየቀኑ ህዝብ እየረገፈ ነው ያለው። አማራ ክልል ላይ እየታየ ያለው ነገር የሚሰቀጥጥ ቪዲዮዎች ናቸው ከቀን ወደ ቀን እየወጡ ያሉት ማለት ነው። ትግራይ ላይ 7 ዓመት ሙሉ አላለቀም፣ ጦርነቱ አላለቀም እና
ቀይ ባህር በትክክል ለኢትዮጵያውያን አጀንዳ ሆኖ ነው ወይስ ልክ መጀመሪያ የነበረው ትግራይን ለመውረር ሲያሰፈስፍ ጊዜ ሲጠቀማቸው የነበሩትን ቃላት ነበረ በአጭር ጊዜ 30 ዓመት አይወስድብንም አሰብን ለማስመለስ ምናምን የሚለው ነገር አለና ብዙዎች እንደውም ወታደሩ ልኮ ፎቶ ተነስቶ ይመለሳሉ እንጂ ሉዓላዊ ፎቶ ሲነሳል ብለሽ ነው ቡሬ ላይ ሊነሳ ይችላል ቡሬ አካባቢ አፋር አካባቢ አሁን ፎቶ መነሳትም አይቻልም በትክክል አንደኛ የኢትዮጵያ ሕዝብ ጥያቄ ነው የኢትዮጵያ ሕዝብ ጦርነት መሮታል ድጋሚ ሉዓላዊት ሀገርን ሄደው እኔ ስርዓቱን እየደገፍኩኝ አይደለም ያሉት ነገር ግን የጠቅላይ ሚኒስትሩ አካሄድ ግን ኢትዮጵያ ውስጥ ያሉትን ክልሎች በሙሉ ወሮ አማራ ክልል ኦሮሚያ ትግራይ ወሮ ጨርሶ ወደ ጎረቤት ሀገር እየሄደ ነው ያለው ድጋሚ ህዝቦችን ሊያስፈጅ ማለት ነው ህዝቡ እዚህ ጋር ደጋፊ የሚያገኝ ይመስላል በትክክል አጀንዳው የህዝቡ አጀንዳ ነው ኤርትራን ከወረረ በኋላ ደግሞ ይቀጥላል ጅቡቲ ደግሞ ሶማሊላንድ ኦሮሚያ ክልልን ያደርጋል ሶማሊላንድ ኦሮሚያ ክልልን ኩሽ ኢምፓየር የሚለውን ማለት ነው በነገራችን ላይ አብይ አህመድ በሴም ህዝቦች ላይ ብቻ አይደለም አነጣጥሮ እየሰራ ያለው እያጠፋም ያለው በኩሽ ህዝቦች ላይ ከፍተኛ አደጋ አሁን የኦሮሚያውን ስታይ ቀላል ነው የቤንሻንጉልም የጋምቤላም ስለማይነገር ነው የአፋርና የሶማሌ የጎሳ ግጭት እኮ ዋና ጥንሳሹ ራሱ የብልጽግና ስርዓት እኮ ነው ኢትዮጵያውያን ማወቅ ያለባቸው እኔ የእስልምና ጥላቻ የለኝም ነገር ግን መታወቅ ያለበት አብይ አህመድ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የዘር ማጥፋት ወንጀል እየፈጸመ ነው ያለው የኢትዮጵያ ኦርቶዶክስ ላይ ያነጣጠረ ጥቃት በተደጋጋሚ እየፈጸመ ነው ያለው የአርሲውን ያያየን ነው የኢትዮጵያ ኦርቶዶክሳውያን ላይ እየፈጸመው ያለ የአብይ አህመድ ስርዓት በጣም የተቀነባበረ ዲዛይን የተደረገ ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በጣም እንድትዳከም እኔ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ጥያቄዎች አሉኝ እኔ ራሴ ማለት ነው እምነቴም የትግራይ መንበረ ሰላማ ነው ነገር ግን ምንም እንኳን የመንበረ ሰላማ ተከታይ በሆነ እኔ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ ተወደደም ተጠላም ለመንበረ ሰላማ ከሌላው የቀረበ ስለሆነ ጥቃት እንዲፈጸምበት አልፈልግም እዛ ላይም የትግራይ ተወላጆች የሆኑ የኢትዮጵያ የውጨጌ ሲኖዶስ አገልጋዮች ስላሉ አንድ ሁለተኛ የትግራይ ጦርነት ሁለት ፌዝ ነው ያለው ባለገበር ጄኖሳይድ ነው የሚባለው ባለገበር ጄኖሳይድ ከሌሎች በአለም ላይ ከተፈጸሙ ጄኖሳይዶች ለየት የሚያደርገው ከሩዋንዳው ከአልባኒያው ከተለያዩ የጄኖሳይድ የተፈጸመባቸው አካባቢዎች ለየት የሚያደርገው የትግራይ ህዝብ ሁለት አይነት መልክ አንደኛ የብሔር ተኮር ጥቃት ስለነበረ ነው ሁለተኛ ደግሞ የሃይማኖት የትግራይ 96% ኦርቶዶክስ እና 98% ደግሞ ክርስቲያን ስለሆነ ፕሮቴስታንቱም ካቶሊኩም ጨምረ ኢንዳይሬክትሊ በትግራይ ህዝብ ላይ የተፈጸመው ጄኖሳይድ በክርስቲያኖች ላይ የተፈጸመም ጄኖሳይድ ነው ምንም እንኳን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የትግራይ ጄኖሳይድን ባርካ ብትመራ ብታስተባብርም አሁን ግን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ አብይ አህመድ እየፈጸመው ያለ የዘር ማጥፋት እኔ እቃወማለሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ግልጽ የሆነ ጦርነት አውጇል ይሄ መታወቅ ነው ያለበት ልክ በትግራይ ላይ እንደተፈጸመው እንዳይሆን ማለት ነው መጠንቀቅ ስለሚያስፈልግ ነው ለሙስሊም ወንድሞቻችንም የሚጠቅም አይደለም ይሄ የኢትዮጵያ ሙስሊሞች ከሌላው ዓለም ሙስሊሞች ለየት የሚያደርጋቸው ከመካ ቀጥሎ የእስልምና ምድር ነጋሽ መስጊድ ስለሆነ ነጋሽም የኢትዮጵያ አንዱ አካል ስለነበረ በክርስትና በኢትዮጵያ ክርስቲያኖችና በኢትዮጵያ ሙስሊሞች መካከል ያለው ቁርኝት እስከ ጋብቻ እስከ አምቻ የደረሰ ክርስቲያኑ መስጊድ ይሰራል ሙስሊሙ ቤተክርስቲያን እስከ መስራት የደረሰ ነው ባዳዊ ነገር እየጨመረ እያስተጋባ ስለሆነ ይህን ስርዓት በክርስቲያኖች ላይም ጦርነት ግልጽ የሆነ ጦርነት አውጇል የሚል እምነት ነው ያለው በሁሉም አካባቢዎች የክርስቲያን አገልጋዮችን እየገደለ እያረደ ነው ያለው አለርት መሆን አለበት ክርስቲያኑ ማለት አደጋ ነው ለሙስሊሙም አደጋ ነው በቀል ስለሚዘራ ማለት ነው ይሄንን ነው መታየት ያለበት አብይ አህመድ ብርሃኑ ጁላ ስለ ጽምዶ ሲያወራ እኔ ጽምዶን ከሚመሩ አካላት አንዱ ነኝ እኔ በትግራይ በኩል ማለት ነው ምንም አይነት ኦፊሻልስ የፖለቲካ ምናምን መሳሪያ አይደለም የትግራይ ህዝብ እና የኤርትራ ህዝብ መገናኘት ስላለበት
ወንድማማችም ስለሆነ ቋንቋው ባህሉም ተመሳሳይ ስለሆነ እምነቱ ተመሳሳይ ስለሆነ መገናኘት አለበት። ሁለተኛ አብይ አህመድ እከባቸዋለሁ 360 ሲጅ ያደርጋለሁ ምናምን እያለ ስለሚያስፈራራ ያንን ይሰብርልናል፣ ይጠቅማል። ለዛም ዓላማ ሲባል ተሰብሯል። ብርሃኑ ጁላ ግን ለምንድነው ያመመው የሚለውን ማየት የትግራይ ህዝብና የኤርትራ ህዝብ ሲገናኝ ፖለቲካዊ እንድምታ ይሰጣል፣ በጣም ያመዋል። ነገር ግን የኢትዮጵያ ሙርሌ የጋምቤላ ሙርሌና የደቡብ ሱዳን ሙርሌ ሲገናኙ አያመውም። የቤንሻንጉል ጉሙዝ በርታና የሱዳን በርታ ሲገናኙ አያመውም። የኬንያ ኦሮሞና የኢትዮጵያ ኦሮሞ ሲገናኙ አያመውም። የሶማሌላንድ የሞቃዲሾ ሶማሌና የኢትዮጵያ ሶማሌ ሲገናኙ አያመውም። የኢትዮጵያ አፋርና የኤርትራ አፋር ወይም የኢትዮጵያ አፋርና የጅቡቲ አፋር ሲገናኙ አያመውም። ነገር ግን የኢትዮጵያ የትግራይ ህዝብና ኤርትራው ሲገናኙ ግን ያመዋል። ለምንድን ነው? ይሄ ጥያቄ መመለስ መቻል አለበት። በምን መልኩስ ነው ሉዓላዊነትን መጣስ ነው ህገ መንግስትን መጣስ ነው ያለው ብርሃኑ ጁላ? ህገ መንግስቱ የመጣው ከነኚህ ህዝቦች በኋላ ነው፣ ከስርዓተ መንግስት በኋላ ነው። ከኢትዮጵያ ህገ መንግስት፣ ከኬንያ ህገ መንግስት፣ ከኤርትራ ህገ መንግስት፣ ከሶማሊያ ህገ መንግስት፣ ከሱዳን ህገ መንግስት በፊት እነኚህ ህዝቦች አሉ። ጉርብትናው ዝምድናው አለ። ህገ መንግስቱ ፖለቲካው መዋቅር ኋላ ያመጣ ነው። በኢትዮጵያ ህገ መንግስት ማንኛውም ከሌላ አጎራባች ያሉ ህዝቦች እንዳይገናኙ የሚል አንቀጽ የቱ ነው? ስለ ሰላም ጉርብትና አይደለም ወይ የሚናገረው? ምኑ ነው ህገ መንግስቱን መጻረር የሚባለው? ጎረቤታም የሆኑ ህዝቦች በሰላም እንዳይገናኙ አድርጎ መዝጋት፣ መክበብ፣ ማጠር ነው እንጂ በሰላም ቢገናኙ ምኑ ላይ ነው ጸረ ህገ መንግስቱ የሆነው የሚለውን ብርሃኑ ጁላ ቢመልስልን በኔክስት ቻፕተር ሲመጣ ማለት ነው። ስክሪፕቱ ተሰጥቶት አይደለም የሚናገረው፣ እዛ ላይ እንዲመልስልን ተስፋ እናደርጋለን፣ እንጠብቃለን። በጣም አርኪ ነው ማመሰግነው አንተንም እና እስቲ እዚህ ጋር አሁን ከነዚህ ሁለት የጦር አዛዥና የጠቅላይ ሚኒስትሩ ንግግር በኋላ በጣም ብዙ ስጋቶች አሉ። ጦርነት እንደገና ሊጀመር ይችላል የሚሉ ስጋቶች አሉ። ኦፍ ኮርስ ንግግራቸውም ያን የሚጋብዝ ስለሆነ ማለት ነው። ሰላም አይፈልጉም ብለዋል ጠቅላይ ሚኒስትሩ። አቶ ጌታቸውን አሉ ፕሬዚደንት አደረኩላቸው፣ ጀነራል ታደሰን አሉ አደረኩላቸው፣ አሁን ደግሞ ሌላ ሊቀይሩ ነው። ስለዚህ እነዚህ ሰላም አይፈልጉም መጥፋት ነው ያለባቸው አይነት ነገር ብለዋል። ኢታማዦር ሹሙም በሌላ አነጋገር ለአንዴና ለመጨረሻ ጊዜ እናጠፋቸዋለን ብለው ድጋሚ ዳግመ ጦርነት ድጋሚ ጄኖሳይድ አውጇል። በትግራይ ህዝብ ላይ ሲመጡ የፈጸሙት ነገር ይታወቃል። ያ ነገር እንዲፈጸም ድጋሚ ምላሽ ሰጥተዋልና ብዙ ሰው ደግሞ ስጋት ላይ ነው ያለው። እንደውም የሸቀጣ ሸቀጦች ጭማሪ ምናምን እየታየ ነው ያለውና በትግራይ የታየ ጭማሪ የለም። በአዲስ አበባ በከፍተኛ ሁኔታ ጭማሪ አለ፣ በአዲስ አበባና በሌሎች። በትግራይ ግን ድሮም ከኢትዮጵያ የሚመጣ ሸቀጥ ምናምን ስላልነበረ ባይዞ የኢትዮጵያ ህዝብ ማወቅ ያለበት የትግራይ ህዝብ በአብይ አህመድ የስልጣን ዘመን ጊዜ የሀገራዊነት ስርዓተ መንግስት ኤክሰርሳይዝ ከነ ችግሮቹ እየተለማመደ መጥቷል። ቀጣይ የትግራይ ህዝብ ጥያቄ ምን ሊሆን እንደሚችል ለኢትዮጵያ ህዝብ ግልጽ ነው። ስለዚህ በትክክል ስጋቶች አንተ ሲታዩሃል ወይና አያይዘን ደግሞ እዛው እንዳለን የአፋራን ጉዳይ እንዝጋትና እነዛ ያኮረፉ ኃይሎች ምንድነው መደረግ ያለባቸው? አሁን አላማቸው አልተነጸረም። ለማን ነው የሚታገሉት? ምንድነው ጥያቄያቸው የሚል ነገር አላየንም። አፋር ኃይሎች ያኮረፉት የሰራዊት አባላትና የነሱስ ጉዳይ እንዴት ነው እልባት የሚያገኘው? ከዛ ጦርነት የማንዣበብ ነገር ይታያል የሚለውን ነገር አያይዘን መልስልኝ። ብርሃኑ ጁላ ስለ ምግበይ በተደጋጋሚ ተናግረዋል። የምግበይን ስም አንስቷል። ባጫ ደበሌ በተደጋጋሚ የምግበይን ስም እንደ ውዳሴ ማርያም ነው የሚያነሱት። የአብይ አህመድ ጀነራሎች ምርኮኞች ስለሆኑ ሁሉም የምርኮኛ ስነ ልቦና ስላላቸው ማለት ነው። ራሱ መከላከያ ሚኒስቴር ያወጣው መጽሐፍ ለምግበይ ብቻውን ነጥሎ አውጥቷል። ለምግበይ ለትግራይ ሰራዊት ብሎ እንኳን አላወጣም። ለምግበይ ለብቻው። ለምንድን ነው እንደዛ የሚሆነው? ምግበይ ግን እኔ በጣም የሚገርመኝ ነገር አለ። ኦፍ ኮርስ ምግበይ ብቻ አይደለም፣ ሁሉም ጀነራሎች የትግራይ የጦር አዛዦች ስለ አንዱም የአብይ አህመድ ጀነራል ስም አንስተው አያውቁም። ሰምተው እንዳልሰሙ ነው የሚያልፍ። አሁን እንግዲህ በብርሃኑ ጁላ አይን፣ በባጫ ደበሌ አይን፣ በአብይ አህመድ አይን ምግበይ ሬበል ተደርጎ ይታያል። አብዛኞቹ የሱዳን የሌላ ሀገራት ሬበልስ አመራሮቹ የመንግስት ጀነራሎችን ስም በተደጋጋሚ ሲያነሱ ነው የሚታየው። አየሽ ስነ ልቦና ልዕልናው ማለት ነው።
መንግስታው መዋቅር ማን ጋር እንዳለ እዚሁ ማየት ይቻላል። ስለ ባጫ፣ ስለ ብርሃኑ ጁላ፣ ስለ አብይ አህመድ፣ ስለ አለምሸት ደግፌ፣ ስለ ብርሃኑ ጉዲና፣ ስለ አበባው ታደሰ አንስቶ አያውቅም። የሆነ ይሁን የትግራይ ጀነራል አንስቶ አያውቅም። ለምንድን ነው አሁን ያሉት አብይ አህመድ ስር ያሉ ጀነራሎች የፈጠሯቸው ፈጣሪያቸው የትግራይ ጀነራሎች ናቸው። ፈጣሪዎቻቸው የፈጠሯቸው እነሱ ናቸው። የትግራይ ጀነራሎች እያንዳንዷ የኢትዮጵያ ኮረብታ፣ የኢትዮጵያ ቋጥኝ፣ ወደ ቤተ መንግስት መግቢያ መውጫ፣ እያንዳንዷ ወንዝ፣ ጋራ ሸንተረሩ፣ ተራራውን ያውቋቸዋል። የአብይ አህመድ ጀነራሎች አያውቁም። በእኔ እምነት ጦርነት ኢኮኖሚን እንዳንበጣ ነው የሚቆረጥመው። አሁን በተጨባጭ የአብይ አህመድ የኢኮኖሚ ስታተስ ምን ይመስላል? አንደር ሲቪየር የሆነ ክራይሲስ ነው ያለው። ግን ጉዳዩ አይደል አሁን ለምሳሌ ቀይ ባህር ቀደም ያልኩት ቆይ አረቦች ገንዘብ ማግኛ ዘዴ ልመጣል። ከአረብም ይምጣ ጦርነት ላይ ቼንጅ ሜከር የሰው ኃይል ነው፣ ቴክኖሎጂ አይደለም። ድሮን አይቀይርም። አጠቃላይ የጦርነት ውጤት ድሮን አይቀይርም። ባይዞይ እኛ ወደ አዲስ አበባ እንዳንገባ ያደረገን ባይዞይ ድሮን ወይም አብይ አህመድ ምናምን አይደለም። በውስጣችን የነበሩ እንደነ ጻድቃን እንደነ ጌታቸው አይነት ተኩላዎች ናቸው። እነሱ ናቸው እንዳንገባ ያደረጉ። እኛ እነሱን አምነን እስከ ደብረ ብርሃን ዘው እያልን ሂደን እዛ ስንደርስ ለካ ድርድሩ ጀምረውታል። በአሜሪካኖቹም በምንም ማለት ነው። ድሮን አልበገረንም። እኛ ድሮን እኮ የጀመረው ጥቅምት 26 ቀን እኮ ነው 2013 ድሮኑን ተቋቁመን መድፉም ምንም ተቋቁመን ነው ደብረ ብርሃን የደረስነው። እኛ ወደ አዲስ አበባ እንዳንገባ ያደረጉን ጻድቃን ጌታቸው ናቸው። ከአብይ አህመድ በጎን በጓዳ እየተደራደሩ በተለይ ደሴ ስንደርስ በጣም ነው የካዱን እነ ጌታቸው ረዳ ማለት ነው። ስለዚህ የአብይ አህመድ ኢኮኖሚ በጣም ወርዷል። የአብይ አህመድ የጸጥታ ሁኔታ በሁሉም ክልሎች አስተማማኝ አይደለም። ዜጎች ከእስከ መንቀሳቀስ አይችሉም፣ ከወደም መንቀሳቀስ አይችሉም። የኢትዮጵያ የአብይ አህመድ ዲፕሎማሲ ወድቋል። የአብይ አህመድ ፖለቲካ ወድቋል። አሁን አብይ አህመድ ብርሃኑ ጁላ እና የሱ ባለስልጣናት የሚያሰሙት የሚዲያ ጋጋታ የኢትዮጵያ ሕዝብ ጎናቸው እንዲሰለፍ ነው እንጂ ጦርነት ፈልገውም አይደለም። እንደኔ እምነት በማስፈራራት ነው። አብይ አህመድ አሁን ጦርነት ቢከፍት የመጀመሪያው 2-3 ሳምንት ከአረብም ከምንም የሰበሰበውን ኢኮኖሚ እስኪፈጅ ድረስ የተወሰነ ነገር ሊንቀሳቀስ ይችላል። በእርግጠኝነት ከአንድ ወር በኋላ ግን ውጤቱ ሌላ ነው የሚሆነው። አረቦችም መስጠት ስለሚሰለቻቸው ማለት ነው፣ ውጤቱን ማየት ስለሚጀምሩ ማለት ነው። ግን አለ ጦርነት ይታያል። እኔ አብይ አህመድ ጦርነት በትግራይ ህዝብ ላይ የሚጀምር ይመስለኛል፣ በእኔ እምነት ማለት ነው። ይጠቀም ያንን ማሳያ ነው። አሁን ከባባድ መሳሪያ ይሄ አፋር ያለው ያኮረፈው ሰራዊት የለውም። ሰራዊት የለም እኮ የለም። ሰራዊትስ መቻለ አሁን እኮ የሚበዙት መጥተዋል እኮ ወደ ትግራይ፣ ጥቂት ናቸው የቀሩት። የመከላከያ ነው ይታወቃል። ሞርታር ተኩሷል። አሁን ሞርታሩ የለኛ አይደለም የመከላከያ እንደሆነ ይታወቃል። አሁን ምንድነው አብይ አህመድ በትግራይ ህዝብ ላይ ዳግም ጄኖሳይድ ለመጀመር ፊሽካ መንፋት ብቻ ነው የቀረው። ያቺ ፊሽካ ሲነፋ ግን የራሱ የመጨረሻ የስልጣን ዘመኑን ፊሽካ እንደሆነች የተገነዘበ አይመስለኝም። እውነታው ያንን ነው። አብይ አህመድ በአፋር ከጀመረ፣ በወልቃይት ከጀመረ ወይም በአገው በወሎ ከጀመረ የኛ አጸፋዊ ምላሽና ፈጣን የሆነ በጣም ፈጣን የሆነ ሰዎች ከሚያስቡት በላይ የሆነ ወታደራዊ እርምጃ በየትኛው አቅጣጫ እንደሚጀምር አያውቀውም አብይ አህመድ። ያቺ አሁን አብይ አህመድ የሚነፋት ፊሽካ አብይ አህመድ ከስልጣኑ የሚወገድበት ፊሽካ መሆኑ መገንዘብ አለበት። በእኔ እምነት አብይ አህመድ ጦርነት ለመጀመር በከፍተኛ አፕታይት ላይ ስላለ ማለት ነው። ከፍተኛ አፕታይት ነው ያለው። ሁለተኛ አፈር ላይ ያሉ ከትግራይ ነው የሄድነው ምናምን የሚሉ ታጣቂዎች አብዛኞቹ ኦልሞስት 90% መጥተዋል። 90% መጥተዋል። አዲስ አበባ ነው አዲስ አበባ ነው 22 ላይ ሆኖና አልፎ አልፎ ሶል ማጀት ሲኤምሲ ምናምን ሆኖ ኦምናዲስ
መገናኛ እዛ ላይ ያሉት ነጣም ምናምን የነሱ ይሄ ማን ነው ተመስገን ምናምን ባሉ አሉ እኮ እንደኚህ ሁሉም ከቲዲኤፍ ንብረት መድኃኒት የሰረቁ ነው። ይሄ ጣዕም አረዶ የሚባለው አሁን የኢትዮጵያ የመድን የመድኃኒት የማከም የመድን የሕክምና መድን ምክትል ኃላፊ ያደረገው የቲዲኤፍ ብዙ መድኃኒቶችን ስርቆት ተከሶ ከክሱ አምልጦ ነው እዛ የሄደው። እዛ የሄዱት ደግሞ ስልጣን ተሰጥቷቸዋል። ያንን ይታወቃል። አፋር መሪ ነኝ የሚለው ያነሳው ተመስገን የሚለው የሲቪክስ ነው እና ምንድነው የሚያደርገው አሁን 10% ነው የቀሩት። 10% ደግሞ ወደ ትግራይ እንዳይመጡ መከላከያ ከቦ ይዟቸዋል። አሁን ስለዚህ ቀጣይነት ይኖረዋል ብለን ነው የምናስበው ጦርነቱ ማለት ነው። እኔ አብይ አህመድ እነሱን ጀመሩ ብሎ በእነሱ አሳትፎ ሊጀምር ፍላጎት ነበረው። ያ አሁን ፌል አድርጓል። ቲዲኤፍ አሁን በወሰደው እርምጃ ማለት ነው። አሁን የቀረው ምንድነው? የግድ በራሱ መጀመር አለበት። ለምንድነው አብይ አህመድ ጦርነት በትግራይ ህዝብ ላይ ዳግም የሚጀምረው? የኤርትራ ተይው የማይታሰብ ነገር ነው። ለምንድነው የሚጀምረው የሚለው ፖይንት ላይ ነው ፎከስ ማድረግ ያለብን። አንደኛ ኢኮኖሚ ወድቋል። ከተወሰነ ወር በኋላ ለመንግስት ሰራተኛ የሚከፍለው ደሞዝ የለውም ብቻ ሳይሆን ለሰራዊቱ የሚከፍለው ደሞዝ የለም። ለሰራዊት ደሞዝ አልከፈልክም ማለት ሰራዊት ይበላሃል ማለት ነው። አንደኛ። ሁለተኛ የኢትዮጵያ ጸረ አብይ አህመድ ያሉ የትጥቅም የሰላማዊ ትግሎች በጣም እስካሌት እያደረጉ ናቸው፣ እየተጠናከሩ መልክ እየያዙ ናቸው። የፋኖ አሁን አደረጃጀት በከፍተኛ ሁኔታ እድገት እያሳየ ነው ያለው። የኦላ የሌሎችም እንደዚሁ ማለት ነው። ሰው ጊዜ የሚሰጥ አይደለም። አብይ አህመድ ምንድነው ማድረግ ያለበት? ህዝቡ ከጎኑ እንዲሆን የኢትዮጵያ ህዝብ በትግራይ ህዝብ ላይ የተሳሳተ ግንዛቤ ይዞ በደል ስለፈጸመ ያንን ካፒታልስ ሪከቨር ማድረግ ይፈልጋል። አብይ አህመድ የኢትዮጵያ ህዝብ በጎኑ እንዲሆን ይፈልጋል። ያንን ለማድረግ በትግራይ ህዝብ ላይ ጦርነት ማወጅ ያለበት። ስለዚህ አብይ አህመድ ጦርነት ያውጃል ብዬ ነው የማስበው። የትግራይ ህዝብ ጣፈንታ ምን ሊሆን ይችላል? በተለይ ድጋሚ ጦርነት የመቋቋም አቅም አለ። በጣም የጄኖሳይድ የተፈጸመበት ህዝብ ነው። በማንሰራራት ላይ ያለ ህዝብ ነው። ድጋሚ ትንሽ ለማንሰራራት ስትሞክር በእርግጥ ጦርነቱ አላቆመም አንተ እንዳልከው፣ ግን የቶክስ ድምጾች ቀንሰው ነበርና ድጋሚ ትንሽ እፎይ ካልን በኋላ ድጋሚ ሲጀመርብን ጊዜ ከመጣ ደግሞ ትግራይ ላይ ይታወቃል አላማው ህዝብን እንደ ህዝብ ማጥፋት እንጂ ሌላ አላማ እንደሌለው ይታወቃልና ህዝቡ ይሄን ነገር የሚቋቋምበት አቅም አለ ወይ? እጣ ፈንታው መጥፋት ወይስ ምንድን ነው? የትግራይ ህዝብ ይቋቋማል። አንደኛ አብይ አህመድ ዙሪያና አብይ አህመድ ዙሪያ የነበሩ የጄኖሳይድ ኃይሎች ተበታትነዋል። አብይ አህመድ እንደካውን በፊት ከአቅሙ ጋር አይደለም ያለው። ሁለተኛ አብይ አህመድ የትግራይ ህዝብን ለማጥፋት ይዞት የመጣ ሰራዊት የአብይ አህመድ ሰራዊት ኢህአዴግ ለ27 ዓመት ሙሉ ያሰለጠነው ዘመናዊ ሰራዊት ነው። በተለያዩ የአፍሪካ ሀገራትም ሰላም ያስከበረ ያስጠበቀ ሰራዊት ነው። ያ ሰራዊት የትግራይ መሬት በአንድም በሁለትም በልቶታል። የለም ከነቁመናው የለም። አሁን አብይ አህመድ ወታደር እያለበሰ ቲቪ እያሳየን ያለ ሰራዊት የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም አስለብሶ የሚያሳየን የአማተር ሰራዊት ነው። የትግራይ መልክዓ ምድራዊ አቀማመጥ አያውቅም። ለተወሰነ ቀንም ረሃብና የውሃ ጥም ተቋቁሞ መዋጋት አይችልም። ቤት ወደ ትግራይ ይገባል፣ ቤት ወደ አማራ ይገባል፣ ቤት ወደ ኤርትራ ይገባል ብቻ ሳይሆን ቤት ወደ ኢትዮጵያ ይገባል የሚለው ማያውቀው የምን አዲስ አበባ ቤተ መንግስት ቤት እንዳለ ማያውቅ ጩጭ የሆነ ልጅ ነው። አላማ በየምሽጋቸው ሆኖ እያለቀሱ የሚለቁት ቲክቶክ ላይ ማየት ይቻላል። በጣም አሳዛኝ ነው። በጣም አሳዛኝ ነው። ያ ካፒታል የለውም አብይ አህመድ። ሁለተኛ አብይ አህመድ ብዙ ሰራዊት ስላለው ብዙ ድል ያደርጋል ማለት አይደለም። ያ ሰራዊት የሚበላው ኢኮኖሚ ሎጂስቲክ በጣም ከፍተኛ ነው። በዛ መጠን ነው እየወደቀች ያለችው ኢትዮጵያ። የኢትዮጵያ ካፒታል ለኢንዱስትሪያላይዜሽን ለእድገት መሆን ሲገባው ለታጣቂ የሆነ ነው። የአብይ አህመድ የወታደር ሎጂስቲክ እና በጀት የእሱ ብቻ ሳይሆን የእኛም በጀት ነው። የእኛ በጀት ከነሱ ማርከን የምናገኘው በጀት ስለሆነ ማለት ነው። ከአብይ አህመድ ጋር ሆነው ተባብረው ሲጨፈጭፉ የነበሩ ኃይሎች ደግሞ ተለያይተዋል። አብረው አይደለም ያሉት። እነሱ አብይ አህመድ በትግራይ ህዝብ ላይ እየፈጸመ ያለውን ግፍ ሊፈጽሙባቸው ስለሆነ ራሳቸውን ለመከላከል ተደራጅተው ነው ያሉት፣ ጸረ አብይ አህመድ ማለት ነው። ስለዚህ አብይ አህመድ በትግራይ ህዝብ ላይ ጦርነት ምንም እንኳ ሊያውጅ ቢችልም ምድር ላይ የመፈጸም አቅም ግን የለውም። ሁለተኛው ቱርኮዙ መንጋር ያለ የኤርትራ ሉዓላዊነት እወራለሁ እያለ ትግራይ ላይም እንደገና አሁን የዘር ማጥፋት ፈጽማለሁ እያለ
የትግራይ ህዝብ ኢንፋክት አሁን የአማራ ህዝብ የህልውና ጉዳይ ነው ገጥሞት ያለ የህልውና ጉዳይ ነው ገጥሞት ያለ የህልውና ጉዳይ የገጠመው ኃይልና ህልውናን አጠፋለሁ የሚል ኃይል የመዋጋት ሞራል የማድረግ ሞራል ማንጋሚ ያለው ብሎ መመራመር አያሻም። ግልጽ ነው ውጤቱ። እኛ እስከ ሰሜን ሸዋ ድረስ ስንደርስ የብልጽግና ባለስልጣናት ሻንጣቸውን ሸክፈው ቦሌ መንገድ ኤርፖርት ሲያጨናንቁ ሰራዊታችን ከአብይ አህመድ ሰራዊት በላይ ስለሆነ አይደለም። ከአብይ አህመድ ሰራዊት ትጥቅ ይልቅ እኛ ስለታጠቅን አይደለም። ቱርኮዝ ነበር፣ የህልውና ጉዳይ ነበር። አሁን ዘሴቲንግ ነው የሚሆነው። በጣም አመሰግናለሁ። ከቀጥለን ደግሞ በሌላ ርዕሰ ጉዳዮችም የምንገናኝ ይሆናል። እንግዲህ ሲሆን እጅግ በጣም አድርጌ ነው አመሰግናለሁ። መጨረሻ ላይ ማለት የምትፈልገው ነገር አለ? እኔ ለማስተላለፍ የምፈልገው በመጀመሪያ ደረጃ ለኦሮሞ ህዝብ ነው። የኦሮሞ ብልጽግና ለኦሮሞ ህዝብ የሚወክል አይደለም። ከኦሮሞ ህዝብ የተውጣጡ የማፊያ ድርጅቶች እና የከዳተኛ ድርጅቶች አካላት ኦርጋናይዜሽን ነው። የኦሮሞ ህዝብ ልቡ ከኦላ ወይም ከኦነግ ጋር እንደሆነ በደንብ ይታወቃል። ስለዚህ ኦላን በደንብ መደገፍ አለባቸው። የኦሮሞ ወጣት ቄሮ በሙሉ ከኦላ ጎን እንዲሆን ነው እኔ ጥሬን ማስተላልፈው። ሁለተኛ ለአባገዳዎች ማለት ነው፣ ለኦሮሞ አባገዳ የኦሮሞ ብልጽግና ለኦሮሞ ህዝብ ስለማይደግፍ ነገር ግን ባይደግፍም እንኳ ለኦሮሞ ህዝብ ግን ጦስ ሊያመጣለት ስለሚችል እየሄደበት ያለ አደገኛ አካሄድ በአሁኑ ሰዓት የኦሮሞ ብልጽግና ተወደደም ተጠላም የጄኖሳይድ ኃይል ነው፣ የፋሽስት ኃይል ነው፣ የዋር ክራይም የክራይም አጌንስት ሂውማኒቲ ኃይል ነው የኦሮሞ ብልጽግና በአብይ አህመድ የሚመራው። ይሄ ከኦሮሞ ህዝብ ጋር እንዳይገናኝ ለኦሮሞ ህዝብም ጦስ እንዳይሆንበት አባገዳዎች ለአብይ አህመድ መምከር ያለባቸው ምክር አሁን ነው የሚል እምነት ነው ያለ። የመጨረሻ ጥያቄ ከዚህ ጋር አያይዤ ቅድም አሁን ጽምዶ ሲባል ከፊት የምትመጣው አንተ ነህ። አንተም ስለሆነ መጀመሪያ ግንኙነትን የጀመርከውና ይሄ የህዝብ ለህዝብ ያልከኝ ግንኙነት ወደ አማራ ክልል ሳይሄድ ደግሞ ይሄ አሁን አማራ ክልል ላይም በጣም ብዙ ጥያቄ ያላቸው አሉ። ከትግራይ ህዝብ ጋር ሰላም መፍጠር የሚፈልጉ ሰሜንን ወደ ቀድሞ አንድነት መመለስ የሚፈልጉ አሉ። በተመሳሳይ ኦሮሚያ ክልል ላይም እንደዛና ይሄ አንድነት ይሄ የህዝብ ለህዝብ ግንኙነት ይሄ ጥምረት ሌሎች ህዝቦች ላይ ይሰራል ወይ? ይሰራል። እንዳውም ከአማራ ህዝብ እኮ ጽምዶም አስፈላጊ አይደለም። ምንድነው ማለት የአማራ ህዝብና የትግራይ ህዝብ ኦልሞስት የአንድ ዜጎች ህዝቦች ናቸው። በጥሩም ይሁን በመጥፎ ሁኔታ የአማራና የትግራይ ህዝብ በታሪክ ሂደትም የኢትዮጵያ ስርዓተ መንግስት የኢትዮጵያ ስልጣኔ ኢትዮጵያውን የምትመካበት ስልጣኔ በሙሉ በባህልና ቱሪዝም ሚኒስቴርም በዩኔስኮም በሙሉ ያሉ አብዛኞቹ የትግራይና የአማራ ህዝብ የጋራ ውጤቶች ስሪቶች ናቸው። የኢትዮጵያ ስርዓተ መንግስት የፊደልም የምኑም ባይዘው በአማርኛና በትግርኛ መካከል የቋንቋ ልዩነት የለም። በጣም የተለጠጠ የዳያሌክት ልዩነት ነው ያለው። በትግርኛ ላዛ ወይም ላህጃ የምንለው ማለት ነው። ብላ ሲባል በትግርኛ ብላ ነው የሚሉት። ነአ ስንል እና ይላሉ። እሺ ሂድ ስንል ሂድ ይላሉ። የዳያሌክት ልዩነት ነው ያለው እንጂ በአማርኛና በትግርኛ መካከል የቋንቋ ልዩነት የለም። በዚህ መታረም አለበት። ከአማራ ህዝብ ጋር ጽምዶ እስከ ጽምዶም ኑ አብረን እንሁን ሰላም እንፍጠር የሚባል ነገር የለም። ምክንያቱ ያጣሉ ፖለቲከኞች ስለሆኑ ማለት ነው። አሁን በኤርትራ ህዝብና በትግራይ ህዝብ ጽምዶ ተፈጥሮ ህዝቡ በሰላም እየተገናኘ ነው። በአማራ ህዝብና በትግራይ ህዝብ እንደዛ እንዳይደረግ የአብይ አህመድ ወታደሮች በአማራ ህዝብና በትግራይ ህዝብ መካከል ስላሉ የአማራ ህዝብና የትግራይ ህዝብ እንዲገናኝ አብይ አህመድ አይፈልግም። ያ ብቻ አይደለም፣ የአማራ ህዝብና የኦሮሞ ህዝብ እንዳይገናኝም አብይ አህመድ አይፈልግም። የአማራ ህዝብና የኦሮሞ ህዝብ እንዳይገናኝ ወንድማማች ህዝብ ነው። በድንበር ይገናኛል፣ በተለያዩ በማህበራዊ ጉዳዮች በኢኮኖሚያዊ ጉዳዮች ይገናኛል። የአማራ ህዝብና የኦሮሞ ህዝብ ሰላም እንዳይፈጠር የአብይ አህመድ ወታደር በመካከላቸው አጥር ሆኗል።
በትግራይ ህዝብም በአማራ ህዝብም መካከል ግንኙነት እንዳይፈጠር አጥር ሆኖ የጥላት አጥር ሆኖ ወይም ደግሞ ቀጋ ወይም አጋም ሆኖ ያለው የአብይ አህመድ ወታደር ነው። በአማራ ህዝብም በትግራይ ህዝብ መካከል ልዩነት የለም። ከጎንደር ያን ያክል የትግራይ ህዝብ ሲያፈናቅል በ2008 በ2009 የገዱ አንዳርጋቸው ወይም አሁን አማራ ብልጽግና የሆነ የተመስገን ጥሩነህም የዛ የፌደሬሽን ምክር ቤት አባል ስርዓት ነው እንጂ የአማራ ህዝብ አመለካከት አይደለም ያ ነገር። ምንም ችግር የለውም ለማለት ያክል ነው። ይቀጥላል። ምንም ጽንጎ ማለትም ብቻ አይደለም። በቃ ገበያ ማድረግ ነው፣ መገናኘት ነው። የሆነ ትግራይ አማራ ክልል እንደሄደ እንደፈለገ መሄድ ይችላል። የሆነ አማራ ተወላጅ ወደ ትግራይ አገሩ ስለሆነ እንደፈለገ መንቀሳቀስ ይችላል። ግን እኔ የምፈራው ምንድነው የአማራ ህዝብና የትግራይ ህዝብ ወደ ኖርማል ሶሻል ፋብሪክ ሪስቶር ሲሆን አሁንም ብርሃኑ ጁላ ህገ መንግስቱ መጣስ ነው እንዳይል እፈራለሁ አሁን። ስለዚህ ያ ካልሆነ በስተቀር ምንም ችግር የለውም ይደረጋል የሚሉ ሰው አባገዳም የኦሮሞ ህዝብን የብልጽግና ኦሮሞን ማስታገስ መምከር መቻል አለባቸው እምነት ነው ያለ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደስ የሚል ቆይታ ነበረኝ። እርግጠኛ ነኝ ቤተሰቦቻችንም እንደሚወዱት። የናይል ሚዲያ ቤተሰቦች፣ የናይል ሚዲያ ተከታታዮች ዛሬ ከብርሃነ ወይ ደግሞ በማህበራዊ ሚዲያ በሚታወቅበት ስሙ ልፋቴ ተስፋ ጋር ያደረግነው ቆይታ የተከታተላችሁትን ይመስል ነበረ። ስለተከታተላችሁን በጣም እጅግ በጣም አድርጌ በእኔም በእንግዳይም ስም አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቦቻችን ልትሆኑ ትችላላችሁ። ሰላም።